አሁን እዚህ ልክ ያለው ሰው አሁን ስልካችኋል እንደላካችሁ እዩት። ሳታቁን የላካችሁት እያወቃችሁ ላኩ። እንድንስማማ እንድንረዳለን። አሌክስ እንዴት ነሽ? ደህና ነህ? ደህና ነኝ። እንዴት ነሽ? ደህና። ጠላ ቤት ነሽ እንዴ? ምንድን ጠላ ቤት ነሽ? ሙዚቃ ሰምተህ ነው? ሙዚቃ ሰምተህ ነው ወይ? አዎ። አይ አይደለሁም። እና ግሮሰሪ ነው አይደለሽም? እስከዚህ ሰዓት ጠጥቶ በጥሩ ሰዓት ሽንፈነቁርሽ ነበር። በጠጥ የፍቅር ታገኛለሽ። በትግርኛ ማለና ህዝቡ እንዲሰማ ሁሉም ህዝብ ለህዝቡ ሁሉ እኩል እንዲሆን። አዎ ትግርኛ ቋንቋችን ላይ ነው የሚጠፋብን ቦታ የለም፣ ግን ለሁሉም ህዝብ እኩል እንዲሆን። እሺ እንደዛ ከሆነ አውራለሁ። እሺ አለስኩት። እንሂድ። ምን አይነት ታሪክ አለሽ? ታሪክሽ ፍቅረኛ ነበረሽ ወይ? እንዴት ነበር ፍቅርሽ ታሪክ? አዎ ነበረኝ። ኦኬ መጀመሪያ ልንጠይቅሽ፣ አሳዛኝ ታሪክ ነው አስደሳች ታሪክ ወይ አስቂኝ? አይ መጨረሻማ የሚያሳዝን ነው። አዎ ሂጂበት፣ እስኪ ሂጂበት። ምን ነው ጓጓ? ችግር የለም እንሰማለሁ። ቁጭ ብለን እና ስለ ሁለታችን እንድነግረን የፈለግከውን እና ስለ እኔና ስለ ፍቅረኛ ጠየቅኩሽ። እንዴት ብዬ ነው የምጀምረው? ግን እንዴት ብለሽ ጀመርሽ? ጎትቻ ጀመረው። ለማንኛውም በጣም በጣም ከመጠን በላይ የማፈቅረው ፍቅረኛ ነበር እና እኛ ፋሚሊ ደግሞ በጣም ሀርድ ናቸው ምናምን፣ በድብቅ የምታገኘው ምናምን ሰው አለ አይደል? እና ብዙ ነገር ብቻ ከሱ ጋር ብዙ ነገር አሳልፋለሁ፣ በድብቅም ቢሆን ምናምን። ከዛ መጨረሻ ላይ ግን ብዙ ነገር አላወራም፣ ግን መጨረሻ ላይ እሱ ስደት ሄዷል። አሁን የለም እና የሆነ ታውቃለህ፣ እስካሁን ድረስ የማስታውሰው በቃ ከሱ ወንድ ያለ አይመስለኝም አሁንም። በነገራችን ላይ አሌክስ ልንገርህ፣ ከአንተ ጋር የሚመሳሰል ነገር አለ። ፊታችሁ ምናምን የሆነ አንተ ጭራሽ ፎቶ ልልክልሃለሁ፣ አንድ ቀን ታየዋለህ። ገባ ወለደ? ያልወለደ እስካሁን ድምፁን አልሰማሁም። የሆነ ሰው ፈልግልኝ ምናምን ብዬው ነበር የሆነ ሰዓት ላይ እና ብቻ የሆነ ቦታ ላይ እንዳለ ነበር የነገረኝ። እስካሁን ምንም ነገር አልሰማሁም። ብዬውታለሁ ወይስ የለም? እራሱ የት ሀገር ነው? ሊቢያ ነበር ሄደው እና የገባበት ሀገር የት ነው? በቃ አላውቅም። ሊቢያ ሄደ። ከዛ በኋላ ብቻ የት ነበር ያሉኝ፣ እንደዚህ ቦታ ላይ አለ ምናምን አሉኝ። ድምፁን አልሰማም፣ እርግጠኛ አይደለሁም። እና ነገሩ እንደዚህ ነው። አይዞሽ፣ ችግር የለውም። አንድ ቀን ፈጣሪ ያገናኛቸው። ቀጣይ ብሎ
በንጹህ ልብ መርቀኝ። እሺ በዛ እሺ እኔነት መልካም ምሽት። እሺ እሺ አይ ጫፉን የምትነግረኝ ቤት ልገዛ ነው ያልኩኝ። ህዝቡን አብራር የለት። እኛም የሚያሳዝን ከሆነ ከአንቺ ጋር እናልቅስ፣ የሚያስደስት ከሆነ ከአንቺ ጋር እንደሰት። ሮዜ እና ሜምበር እስኪሆኑ ጋይስ ሜምበር አልሆናችሁ ሜምበር ሆኑ። ሮዜ ዳሕና ድኽም ንክዘን ቤት እና ህዝቢ ሆይ ፍቅር ንገረኝ ስትባል ጫፍ ነው የምነግርህ ምናምን እንደዛ ብላ አትግባ። ስትገባ በደንብ አድርጋ ይገባ እና ንገሩን። ሮዜ ዳሕና ድኽ ፋኖች አሁን እነዚህ ፎቶ ምናምን የላቸውም። የእነዚህን የፍቅር ታሪክን ሰዎች ማርያም በጣም አሁን የሚጣፍጣላ በቃ ደስ የሚል ፊጌር እንደት ነሽ? ሰላም ነው? ሰላም ወገን ልብ ማን ልበል? ምንም ሊገባኝ አልቻለም። ማርያም አቤልም ደግሞ ታሪኩን ይነግረናል። አንዳንድ ሰው እናስገባው ግን ስመኝ ሰባይ ትንሽ ግማች ወይኔ ሰባይ እንትኑ ላይ ሙይብ በማለት የምንድን ይባለው ይስት ገላሪው ጋር ሙይል ፕሊስ ኦኬ ሙላት ባይገር ደህና ደሩ ሽቻ ሀይ ቤቲ ቤቲ ሀይ አሌክስ አይሰማም። እንዲሁ ግን እኔ ነኝ የደከምኩት እናንተ ናቸው የደከማችሁት። ቤቲ ሀይ አሌክስ አይሰማም? እሰማሻለሁ። በሰላም ነው? እንዴት ነህ? ሰላም ነው? ሰላም ነኝ። ምን አለሽ? ምንም ሰላም ልልን ነው የገባሁት። እሺ ሰላም ነሽ? ጥሩ የሚጣፍጥ ኦኬ ባይ። ህዝቢ ሆይ አጀንዳውን ወቁ። ምርጥ የፍቅር ታሪክ ወይ የቤተሰብ ታሪክ ፊታችሁን ምናምን አታውጡ። ፎቶ ቪዲዮ ምናምን የሌላችሁ ማለት ነው። የቤተሰቦቻችሁን ታሪክ ፍቅር ከነበራችሁ በመጥፎም ከተጨረሰ በጥሩም ከተጨረሰ በሁሉ ነገር ና ለዛ ስመኝ 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 ስመኝት እታችሁኝ ትንሽ ህዝቡ እስከሚረጋጋ ድረስ ካሳነሽ ካሳነሽ ሰላም ረን ልታሳብሩኝ ነው ግን የገባችሁ። ሰላም ነው? አይሰማም? ኔትወርክ ነው። ይሰማል። ምን አስገባኝ? ካሳነሽ ምን አይነት ነው የምታስገባ? ካሳነሽ ይቅርታ ማለት ይቅርታ
ምንድን ነው ያለችው መጨረሻ? አልሰማሁትም። ማርያም ተመልሼ እሰማዋለሁ ማለት ነው። ምንድን ነው ያለችው መጨረሻ ላይ? አይ ጉዴ! አይ አሁን ጅማ አሁን ይችን ጥሩ ታሪክ እንሰማለን። ጂሚቲ አከም ነገር እንግልቱን በስህተት ነው የገባችው። ባያ በላ ፊፊ አቤት፣ እንዴት ነሽ? ደህና። ኦኬ፣ አሁን ምን አለሽ? ላይክ የፍቅር ታሪክ ኦር የቤተሰብ ታሪክ የምን ታሪክ አለሽ? የፍቅር ታሪክ የለኝም፣ የቤተሰብ ታሪክ አለኝ። የምን ትሰሚኛለሽ? እህት ፊፊ ሁለተኛ መሰለኝ አንድ ቁም ነገር ያለው ሳልሰማ ማርያምን ጊዜው አለፈ። ተዋረድኩኝ። ቆይ ጊዜ ምትላክ ሰላም ነው አሌክስ? እግዚአብሔር ይመስገን ሁሉ ሰላም። ድምፅ ይሰማል? ኦኬ ኦኬ። ከምንድን ነው የምጀምረው? ኦኬ እኔ በነገራችን ላይ ባለትዳር ነኝ። የአንድ ልጅ እናት ነኝ። በልጅነት እኔ የወለድኳት እና ከባለቤቴ ጋር የተገናኘ ነው በሰንበት ትምህርት ቤት ነው። በሰንበት ትምህርት ቤት ስንገናኝ እሱ እናት አባት የለውም። እኔ ደግሞ እናት የለኝም፣ አባት ያለ። የምኖረው ከአጎቴ ጋር ነበር የሚያሳድገኝ እና ያው በእንትን ስለሆንኩ ማለት አጎቴ የአባቴ ወንድም ማለት ነው። ይሰማላ? እና እሱ በሰንበት ትምህርት ቤት ነው የሚያውቀኝ። እኔ ግን አላውቀውም፣ እንደሚያፈቅረኝ አላውቅም። እኔም ሰንበት ተማሪ ነኝ፣ እሱም ሰንበት ተማሪ ነው፣ ዲያቆን ነው። እና አጎቴ እስከ 7ኛ ክፍል አስተምሮኝ በቃኝ እና ሂጂ ወደ አባትሽ ሂጂ አለኝ። አባቴ ደግሞ ወደ ሰሜኑ ነው አባቴ። አባትሽ ጋር ሂጂ እሱ ያስተምርሽ እና እኔ ይበቃኛል። በጣም እንትን አለ ሰው በጣም የልጅ ልጅ ምናምን እያመጣ ያሳድጋል እሱና ግማሻችንን ቀነሰን ወደ ቤተሰብ ሂዱ ምናምን ብሎ እና እኔ እዛ ደግሞ መሄድ አልቻልኩም። አላቅም ማለት የእናቴ ነው ግንም አላቅም፣ የአባቴ ነው ግን አሁን እነሱን ብቻ ነው የማውቃቸው። በህፃነቴ ነው ሂጅ የነበረው 5 ዓመት ምናምን ኖር ያለው እዛ እና በዛን ታይም ላይ ሂጅ ሲለኝ የትም መሄድ አልቻልኩም። ማለት እሱ በዛን ሳ ላይ ስራ ቦታ ነው፣ የእንጀራ እናት ናት ያለችው እሳ።
አያቶችን በልጅነቴ ነው የማውቃቸው። 4 ዓመት ምናምን ኖሬያለሁ፣ 5 ዓመት አካባቢ ኖሬያለሁ። ከዛ መሄድ አልቻልኩም፣ ምንም ማድረግ አልቻልኩም። መምህራኖች 7ኛ ክፍል ሆኜ ዩኒፎርም አሰፉ ተባለ። ዩኒፎርም አሰፊ ያጣው መምህራኖችን አናገርኳቸው። መማር አልችልም ቤተሰብ የለኝ ምናምን ስላቸው ደብተር ምናምን ዩኒፎርም ምናምን ገዙልኝ እና በዛን ታይም ላይ ይረዝማል ግን በማርያም ላውራ ውለ እና እንደዛ እያልኩኝ መምህራኖች ልብስ ምናምን እያጠብኩ እና ደግሞ መረብ ኳስ ስጫወት ነበረ። ማለት በቃ የሆነ ሰውም ስለሌለኝ እዛ አካባቢ በቃ ሁሉም ቦታ አሳተፋለሁኝ እና ኳስ እጫወታለሁኝ እና በመረብ ኳስ እመረጥ ነበረ እና ከዛ እንደዛ እያልኩኝ ተማርኩኝ። 8ንም እንደዛው ከልጁ በዛን ሰንበት ትምህርት አልቀርም እማራለሁ። ከበሮ በደንብ ነው የምችለው እና ከበሮ ስመጣ ለካ በቃ የእንትን ይለኛል ያየኛል እና በዛን ታይም ላይ እሱም የቲም ነው፣ ምንም ነገር የለውም። እናት ወላጅ በአባትያ ነው ያደገው። እናትየዋ በጣም ትጎዳው ነበረ ማለት እዛው ነው አባትያው። እናቱ ሙታ ያልወለደው አባቱ ሌላ ሚስት አገባ። ከዛ አደራ ብላው ነው የሞተችው እሱን ማለት ነው። አደራ ስትለው ሁለቱም የእንጀራ እናት ናቸው። እዛ ጋር የተሱ 6ኛ ክፍል ነበር እሱ ድቁና ይማራል። ከዛ እናትየዋ ልክ ማትየው የእናትያ እንደሆነ የሚበድል ነገር በደል ነገር ትበድለዋለች እና በዛን ታይም ላይ ህፃን ነው እሱም ልጅ ናት። ያው እድሜ እንትን ቢልም እንትን የለውም ነብስ አላወቀም። ከዛም በኋላ ያው ነብስ እያወቅ ምናምን ለካ በዛው ሰንበት ትምህርት ቤት አፍቅሮኛል። እኔ የዛን ሰዓት የሚረዳ ሰው በጣም እፈልግ ነበረ። በትዳር ምናምን አላውቅም፣ ጓደኝነት እንደዚህ የማያዝ ሳይሆን በቃ እኔ የሚረዳኝ እንጂ የሆነ ነገር ማድረግ እንትን የለኝም፣ እውቀትም የለኝም። በዛን ታይም ላይ የሆነ የማፈር እንትንም አለ እንትንም የለኝም እና በቃ ደብተር ገዝቶ ምናምን እስክሪብቶ ደስ የሰጠኝ ሰው በቃ ለእኔ በጣም እንትኔ ነው። እና በመሀላችን ላይ አንድ ወዳጅ አለና እሱም እዛው አገልጋይ ነው። በቃ አሁን አንቺ መሆን ያለብሽ አባትሽ ጋር ሄድም ካልሽ፣ አባቴን በጣም የምወደው ግን እሱም ስራ ቦታ ነው ማለት ስራውን እዚህ እንኳን መግለጽ አልችልም። እሱ ማለት ባለትዳር ሆኖ እሱ ጦር ሜዳ ነው ያለው። ከዛ ወይኔ በስማ በቃ ይጨንቀኛል እና መሄድም አልቻልኩም። እኔ በቃ በሰዓቱ ላይ ትምህርቴን ማቋረጥም አልፈለግኩም፣ መማር ነው የምፈልገው። በስተመጨረሻ በቃ ልጅየው ለምንድን ነው አንቺ እኮ አሁን 18 ዓመት አልፎሻል፣ በቃ ትዳር ያዥ እና እኔ ስለ ትዳር መያዝም አላውቅም፣ ምን እንደሆነም አላውቅም። በዛን ታይም ላይ ለምንድን ነው ትዳር ይዘሽ ለምን አትኖሪም እና ምናምን አለኝ እና እሱ እንደሚያፈቅረኝ ምናምን ንገርልኝ ብሎታል። ተነገረኝ። እሱ በጣም ነው የሚወድሽ፣ እሱ ሜቲም ነው አንቺ ሜቲም ነሽ፣ በቃ ሁለታችሁም እየሰራችሁ እንትን በሉ። ልክ እሱ ትምህርቴን አቋርጬ እኔ እሷን አስተምራታለሁ እየሰራሁኝ ብሏል። በዛን ታይም ላይ ያውኛ እንደምቸገር የመምህራኖች ልብስ አጥባለሁ፣ በቃ ብዙ ነገር ነው የምሰራው። ስፖርት ደግሞ ስመረጥ ደግሞ ያቺ ያመጣኋትን ብር አብል ይከፈልናል። ያችን አምጥቼ ለትምህርት ቤት እንድትሆን ብዬ አላጠፋም። የሆነች ትልቅ ሴትዮ አሉ፣ እሷ ጋር ነበር የማስቀምጠው እና በዛን ታይም ላይ እሱ እንትን አለ። ምንም አናውቅም፣ ሁለታችንም የምናውቀው ነገር የለም። ግን መማር ስለምፈልግ በቃ ደብተርና እስክሪብቶ ገዝቶ የሚሰጠኝ ብቻ ነው በዛን ታይም ላይ የምፈልገው። ከዛ እሱ ሽማግሌ ሲልክ እኔ ማድረግ ያለብኝ እዛን ሳሌ ትንሽዬ ክላስ ናት ተከራይቼ 12 ብር ነበረ የምከፍለው በእንትን በአስተያየት አድርገውልኝ ማለት ነው። ሽማግሌ ልንልክ ነው እና በቃ እምቢ ማለት የለም። በነገራቸው እያለፍኩ ነው መነገራችሁ እንዳይረዝመባችሁ። ሽማግሌ ይህ ምንድን ነው ሽማግሌ ምናምን ስላቸው በቃ ማግባት አለብሽ፣ እሱ በጣም ነው የሚወድሽ ምናምን። ከዛ እሱ ጋር ተገናኘን። እኔ ደግሞ በእንትን ድቁና ሆኖ በድምፁ ማለት ያው የማድነቅ እንጂ የፍቅር አይደለም። ልክ በቃ እንትን ቅዳሴ ውስጥ ሲገባ ዳቆን ነው፣ በጣም ድምፁ በጣም ነው የሚማርከው።
በቃ የሆነ ስሜት አለ። የሆነ ስሜት ስልክ እወደዋለሁ። በቃ ወይኔ እሱ ከገባ ያው ሰንበት ትምህርት ቤት እንደሆነ ወይኔ እሱ በገባ እሱ መግባት አለበት እሱ ነበር ዛሬ ወይኔ እሱ ነው የገባው በቃ ምናምን እንላለን። እና እንደዚህ 5 ደቂቃ ለ1 ሰከንድ በቃ ቁጭ አንልም እሱ ከገባ ማለት ነው። ድምፁ በጣም አሪፍ ነው። ከዛ ሄደ አጎቴ ጋር ሄደ፣ ሽማግሌ ላከ ማለት ነው። አባትየውን ሲጠይቀው እናትየዋ ከዚህ ቤት ወጣለክ፣ ከዚህ ቤት ወጥተህ ነው ትዳር የሚያስክ ምን የሚያስክ ምናምን ትለዋለች። ስትለው እኔ ይሄ የእናቴ ቦታ ነው፣ የእናቴ ቦታ ስለሆነ ከፍለህ ትሰጠኛለህ ይለዋል። እኔ ከፍዬ አልሰጥህም፣ የእናትህን ቦታ ከፍዬ አልሰጥም። ምክንያቱም አንተን ይዛ የመጣችው እኔን ያገባችኝ ሕፃን ሆነህ አቅፋህ ነው ያመጣችህ እና አንተ እዚህ ጋር የለህበትም፣ አልተጻፍክም፣ ስምህ አልተጻፈም ይላሉ። ከዛ ሽማግሌዎቹ ደግሞ አቅፋ ይዛ ስትመጣ እሱን እኮ ይዛ ነው በ3 ነው ቦታ የተሰጣችሁት እና ይገባዋል ይሉታል። በስተ መጨረሻ በቃ ሳይሰጥ ቀረ ማለት ነው። እናትየዋ ለሱ ለባሏና ለአባትየው ነው የሚባለው የእንጀራ አባትና እሷ በቃ ቆንጆ አድርገው 3 ሴቶች ልጆች አሉ። ለእነሱ ወጥ በደንብ አድርጋ ትሰራና ይበላሉ። እሱ ገበሮች ናቸው። መጀመሪያ እሱ ከንትን ያሳደጉት ገበሮች ናቸው። ቤተሰቦቻቸው ገበሮች ናቸው። እሱ አንዲት ላም አለቻቸው። ያችን ጠብቆ ትምህርት ቤት ሄዶ ከትምህርት ቤት መልስ እዛ ይሄዳል። ግልጋሎት ካለ ቤተክርስቲያን ላሚቱን አስሮ ይሄዳል። አገልግሎ ሲመለስ በቃ እንደዚህ ያለ ነው ያደ በጣም በመከራ ነው ያደገው። እሱ ሲመጣ የተረፈውን ወጥ ውሃ ትጨምርና ትሰጠዋለች። ያንን ወጥ በጣም ታጋሽ ነው። በጣም ሲጠና ታጋሽ ነው ማለት ጸባውንም አልተቀየረ። በጣም ታጋሽ ነው። ያንን ወጥ ይበላል። እንጀራ ታረግታለች፣ በልቶ ይወጣል። አሁንም የተደገመችው በመጨረሻ ላይ ግን ትዕግስቱ ሲያልቅ ብረት ድስቱን በካልቾ ነው የመታው ማለት ነው። ከእናቴ ቤት ትወጫለሽ፣ ከዚህ ቤት ውጪ ይላትና እዛ ጎረቤት ይሰበሰባል። ለምንድን ነው አንቺ እንደዚህ የምታረጊው? አሳድገሽዋል እንትና አብረሽ እዚህ አድጋል ከአንቺ ጋር ለምን እንደምትወዲው ምናምን። ጎረቤት በጣም ጮሆባት። ሲጮህባት በቃ ምንም እንትን አላለችም። ይጣላሉ፣ በብዛት ይጣላሉ። እሱ ወጣና ከጎረቤት ጋር እናቱ ጓደኛ ጎረቤት ናቸው፣ የእናቱ ወዳጅ የሆኑ እነሱ ጋር ሆኖ እነሱ ጋር ሲኖር ያው ከኔ ጋር ሽማግሌ ላከ። የኔ አጎት ሽምግልና ሲላክ አይ የአባቷን ጋር ሂጅ ስላልኳት እኔ አልወለድኳትም አሳድግኳት እንጂ እና አባቷን ጠይቁ ይላል። አባቴ ደግሞ ያለው ደግሞ ሩቅ ነው፣ እንዴት ይጠይቃል? ከዛ አባቴ ማለት እኔ ጋር ስላላደበ ትንሽ ነው እኔ ጋር የኖረው እንጂ አልኖረም ከኔ ጋር እና ድምፄን በድምፄ ብቻ ያለቅሳል አባቴ ማለት ነው። እና ከዛ እሱ ተለምኖ አንተን ያሳድግካት እኮ እናቷ ሙታ አንተን የተቀበልካት ለምንድን ነው እሺ ማትላት? በቃ ይቺ ልጅ እየተሰቃየች ነው፣ የሚረዳት የለም እና እሺ ማለት አለብህ ምናምን ይታል። በቃ ምንም ማድረግ አልቻለም። የሆነ እንትን አለባቸው፣ ሀብታሞች ናቸው ምናምን የሆነ ጥብርር አለባቸው እና በቃ እኛ ምንም በእሷ እኛ እንትን እንገባለን ምናምን እና እኔ ደግሞ ተመከርኩኝ። ስመከር በቃ እሱም እናት የለውም የቲም ነው፣ አንቺም የቲም ነሽ፣ ሁለታችሁም ሰርታችሁ ታድጋላችሁ እና ለምንድን ነው እንትን ማትወት? ከዛ እኛ ምንም ነገር የለንም ምንም ምንድን ነው በቤተክርስቲያን የምንጋባው? ሁለታችንም ልጃገረዶች ነን። እኔም ሌላ ወንድ አላውቅም፣ እሱም ሌላ ሴት አያውቅም። ምንም እንትን ቤተክርስቲያኑ ራሱ ቤተክርስቲያኑ ቦታ ሰጠን፣ የቤት መስሪያ እስከ ባህር ዛፉ ቦታ ሰጠን። ከዛ ሰርጉ ያው እሺ ተባለ። እኔ እሺ አልኩ በቃ። በፊትም ያው በፍቅር ሳይሆን በድምፁ ምናምን ወደው ነበረ ሳይሆን በቃ ይሄ ልጅ ይሆነኛል በቃ ጥሩ ነው ምናምን ብዬ ነው እንትን ያልኩትና ከዛ ቤተክርስቲያኑ እህል ሰጠን። ቤተክርስቲያኑ ራሱ ማለት ነው። እሱም አገልጋይ ስለሆነ እኔም አገልጋይ ስለሆንኩ ሁለታችንም የቲሞች ነን። እንጨት ምናምን በቃ አስፈላጊ ነገሮችን ቤተክርስቲያን ግማሽ በግማሽ ሰጠን። ግን እኛ ሁለታችን ምን እንደሚደረግ አናውቅም። የዛን ሰዓት ማለት ተሰርቶ ሰው ይጠራል ምናምን በቃ በጣም ነው እንትን የምለው እና የእናቴ ጓደኞች እናቴ በጣም እንትን ናት። ኮሜንታቶሮች ፕሊስ አይዞሽ ቀጥይ።
ወይ ስማ እና እናቴ በጣም በቃ ሰው ጋር ትግባባለች እና እንትን ናት፣ ባለሙያ ነች። በቃ ድግስ ተብሎ ድግስ ቦታ እሷ ነች የምትጠራው ማለት ይሄንን እኔ ህፃን ሁኜ ነው የሞተችው። ግን የተወሰነ ነገር ሌሊት ክራይ ቤት እንትን ብላ ትንሽ አስታውሳለሁ። ትንሽ አስተኝታኝ እሷ ሌሊት እንጀራ ምናምን ድገግት ስትል አስታውሳለሁ። እና ያን ድግስ እንትን ሰርጉ ደረሰ። ህዳር 5 ነበረ ቀኑ ማለት ነው። እና የእናቴ ጓደኞች ተሰብስበው እኔ ምንም አላደረግኩም። ሰርጉ በቃ ሰርግ ነው እንጂ የድግስ ይደገስ ምናምን አላውቅም። ከዛ ቤተክርስቲያኑ እዛ ተከራየን፣ ቤት ተከራየን ሁለታችንም። አንድ ትልቅ ሳሎን እና አንድ ክላስ ነው። ያም እንትን ዝናብ ያፈሳል። አንዷ ትንሿ ክላስ ዝናብ ያፈሳል ለጠላ ምናምን የማስቀመጫ ምናምን ይሆን ተብሎ ያንን ዝናብ ያፈሳል። ከላይ ጓደኞቼ ምናምን አዋተው ምናምን ኮርኒስ ምናምን አደረጉ። ያው እንደሚደረግ ሊያሳምሩ ማለት ነው። እና ያን ድግስ እኔ ምንም አላዘጋጀውም። መጨረሻ ላይ ለሁለታችንም ጓደኛ አለ። አንድ እኔ በጣም ወዱ ጓደኛ አለኝ፣ ወንድ ነው። እሱም ጓደኛ ነው፣ ግን ለእኔ ይቀርበኛል። እና እየመጣ ማን ነው የእናትሽ ጓደኞች እነማን ናቸው ማለት እሱ ያውቃል ቤተሰቡና ለሱ እንደ ለአጎትሽ በቃ ለአጎትሽን በቃ ማስቀናት አለብን እና በቃ የሆነ ነገር መፍጠር አለብን ምናምን። ትንሽ ደግሞ ከሱ እኔ ትንሽ እሻላለሁኝ። በቃ የሆነ የማገናዘብ እሱ ጭራሽ አያውቅም። ከዚህ ምንድን ነው የምናደርገው ስለው ሰው እኮ ይጠራል፣ ገኒ ሰው ይጠራል እኮ ቤተሰብ ይጠራል፣ የእናትሽ ጓደኞች ምናምን ወዳጅ ምናምን ይጠራል። ከዛ እንመዝግብ አልኩት። ምንም እኮ አልተደገሰም። ስማ ድግስ አልተደገሰም፣ ግን መዝገባ ጀመርን። የ1500 ሰው ተመዘገበ። ግን ድግሱ በጎን ሲመጣ አንድም ነገር ማዘጋጀት የለባትም እና ወደ 12 በርሜል ጠራ። ውጭ ተዘጋጅቷል፣ የእናቴ ጓደኞች ማለት ነው። እና ምንም ነገር ማድረግ የለባትም ምናምን ብሎ መልዕክት መጣልኝ። አንዲት ሙስሊም ጎረቤት የእናቴ ወዳጅ በጣም የምትወዳት ጎረቤቷ አለች እና እሷ እኔ ለሙስሊሞች አንድ በርሜል እንትን አደርጋለሁ አለችኝ። የገብስ እንትን ማለት ነው ሙስሊሞች የሚጠጡት እና ወደ 15 በርሜል ነው ምናምን አጠቃላይ ማለት ነው 15 በርሜል ተዘጋጅቷል። እኛ ምንም አናውቅም የዛን ሰዓት። ግን ምንም ነገር እንዳያስቡ ምንም ነገር እንዳያዘጋጁ ምናምን ከነሱ በቃ ወጥና እንጀራ ነው። ከዛ ቤተክርስቲያኑ ወደ 100 ኪሎ ጤፍ ሰጥቶን ነበረ። እሱ ደግሞ የእናቱ መሬት ተቀብሎ ጤፍ ምናምን አመጣ። እዛ ተከራየንበት ማለት ነው። እኔ ምንም ነገር የለኝም። አመጣ ያንን ሽጠን ልጁ ሸጣ። ይሄኛውን ልጁ ማለት ነው የሰንበት ትምህርት ቤት ሁለታችንም ጓደኛ እሱ ነው በቃ የሚሮጠው እና ጓደኞች የሰንበት ትምህርት ቤት ጓደኞች ይሄ ቢሆን ይሄ ነው እናቶቻቸውን እያማከሩ እንደዚህ ብናደርገው እንደዚህ ነው ምናምን እያሉ ከዛ ሰርግ ደረሰ። ሁሉም ነገር ተዘጋጀ። እኔ ወጥና እንጀራ ነው ያዘጋጀ ነው። ሰርጉ ደረሰ። የእንጀራው ተጋግሮ እንጀራ እኛንን እንጀራ ያንትን ያልነው ያው ጤፍ ቤተክርስቲያን ስለሰጠን እንጀራውም ሁሉም በቃ ተዘጋ። እኛ ምንም እንትን ያለው ነገር የለም። የእናቴ ጓደኞች ናቸው የሚያደርጉት እና ከዛ መጨረሻ ላይ ሰርጉን ያው በቁርባን ስለሆነ ሄድን። አለፍ እያልኩ ስለመሸ ሄድን፣ ቤተክርስቲያን ሄድን። በነገራችን ላይ ቃል ኪዳን ወይ ስማ ለእኔ እጅ ቀለበት እሱ ተበድሮ ነው የገዛው ቀለበቱን ማለት አንድ ቀለበት በስመ አብ ወወልድ በቃኝ። እና ቀለበት ስንገዛ ደስ ሄደ ነው ቀለበት የገዛ ነው እና ለሱ
እኔ 2 ግራም ወርቅ ገዛው ለጣቴ ማለት ነው። እነሱ ግን 2 ብር ቀለበት ነበር የገዛ ነው። ወርድሻ አርቲፊሻል ቀለበት ለሱ ገዛው። የሰርጉ በጣም ማለት ፈተና የበዛበት ነው። በጣም እንትን ማለት በሱም በእኔም በጣም ፈተና የበዛ ነው። ከዛ እኔ 2 ብር ቀለበት ገዛንና ቤተክርስቲያን ሄድን። እኔ በፊት አጎቴ ጋር ነበረ ልብስ ነበረ እንደዚህ። አንዳንድ ጊዜ የሀብታም ቤተሰብ ስትሆን እንትን አይሉም ማለት ለባዳ ነው የሚያሽቃብጡት። እግዚአብሔርን እሱ ሀብታም ነው። እግዚአብሔር ማርያምን ሰሜን ክልል አለ ወፍጮ ቤት አላቸው 3-4 ወፍጮ ቤት እዛ ወደ 4-5 አላቸው። ግን እዛን ሰዓት ሰርግ ሲጠራ 150 ብር ነው የላከው ማለት ነው። 150 ብር እንደሚባለው ይመዘገባል። ቤተሰብ ምናምን ሰርግ ጠርተስ ሲባል 150 ብር። እኔ የለበስኩት ልብስ የቆረብኩበት ልብስ እነሱ ጋር የሆነች እንትን ነበር ሰራተኛ ነበረች እና ሰራተኛዋ ሲድራት አንድ አይነት ቀሚስ ገዝቶልን ነበር ጥበብ ማለት ነው። ለእኔ አረንጓዴ ከለር ትዝ ይለኛል። አረንጓዴ አሁን በቅርብ ነው እንትን ያልኩት አስቀምጨው ነበረ እና በቅርብ ነው ለእኔ ቢጤዎች የሰጠሁት ከልብሴ ጋር ጥቅልሌ ማለት ነው። እና ስቆርብ ፎቶውን አሳያችሁ ነበር። ማርያም ስልክ ተበላሽቶ ነው ሌላ ስልክ ላይ ነው እና ያንን ነበር የለበስኩትኝ። እሱ ደግሞ የእናቱ ወገኖች በጣም ጥሩ ናቸው። በጣም የእናቱ ወገኖች እነሱ የሰርጉ ማታ መሰብ ወርቅ ዳቦ ደፍተው ዳቦ አድርገው በርበሬ በስማም ያመጡ በርበሬ በጣም ብዙ ነው። በርበሬ የወጡ ወጥ የሚሰራበት ማታ ማለት ነው። በርበሬ አስፈጭተዋል ምናምን። ዳቦ መሰብ ወርቁ በጣም ያምራል። እነሱ አንድ ጋቢ ትልቅ ጋቢና ሱፍ መቁረቢያ ማለት ነው። እሱን ይዘውለት መጡ። እኔ ግን ምንም ነገር የመጣልኝ ነገር የለም። በስማም ዛሬ የምነክቶኝ ነው በመጣሌ ነው። ያንተም መጣ ማለት አልከፋኝም፣ ደስ ነው ያለኝ በቃ። ምክንያቱም እሱ ሴትዮዋች እናትየዋ ተበድለው ነበረ። በኋላ ላይ በቃ እየወደድኩ መጣው። ምክንያቱም ቤቲም ነው ምንም ነገር የለውም። ሲመክሩ ደግሞ አንቺ እናትም እህትም ነሽ፣ እሱ ደግሞ ወንድም እህት ናት ምናምን እየተባለ የምንመከረው ነው። መጨረሻ ያ ልብስ መጣ ለበሰ። ደስ አለኝ ማለት የሆነ ውስጤ ቢከፋኝም እንትን ማለት የሆነ ምንም አንድ ቅናት ነገር አላደረብኝ። በቃ የሆነ ደስ ነው ያለኝ። በፊት ሲጨንቅ የነበር ምን ልለብስ ነው አሁን ማለት አለ ወጣት ነው አለው ልብስ ግን ግዴታ ቁርባን ሲቆርብ ደግሞ ግዴታ ልብስ ያስፈልጋል። ዛዛ ሲመጣለት በጣም ደስ አለኝ። ጋቢ በጣም ነው የሚያምረው። በቃ የሆነ ሲለብስ ምናምን ደስ አለኝና ግን እግዚአብሔር ይመስገን። እኔ ግን በከረምበት በኖር ስንት ዓመት በልጅነት የተገዛ ቀሚስ እንደዛ ቆረብኩ ማለት ነው። እና ከቤተ ክርስቲያን በቃ አለፍ እያልኩኝ ከቤተ ክርስቲያን ሄድን፣ ቆረብን። ያ ቀለበት ሊደረግ ሲል አሁን ድረስ ማረሳው ቄስ አለ ሊፎግረን ማለት ነው።
ይህ ምንድን ነው? መጀመሪያ ያስማማን እሱ አብረው የሚያገለግሉ በጣም ጥሩ ሰው ነው እና እሱም ቄስ ነው። እሱ በቃ የሆነ ለመሸፋፈር ምናምን ሌላ ሰው ያኛው ሰው በቃ የሆነ ሰው አይወደውም፣ ያ ቄሱ ማለት ነው። ተንኮ የሆነ በቃ ቀናተኛ ነገር ምናምን ነው። እኔ አሁን ነው የምሰማው እንጂ አላውቅም። የዛን ሰዓት ይሄ ምንድን ነው? ማንኛው ነው ለእሷ የሚደረገው? ማንኛው ነው የእሱ? እጃችንም አንድ አይነት ነው፣ ሁለታችንም የሆነ ቀጭን ነው ህጻናቶች ስለሆን ይህን ያንን ቀለበት ያኛው ሰው እሱ ያመጣና መሀል ገባና እኔ አገለግኝ ትላለሁኝ እኔ ያደርጋለሁ ምናምን አለ። ከዛ የኛው ሰውዬ አይኔን እንትኑ ቃል የሚያስገባን ሰውዬ እኔ በምን እንደሆነ አላውቅም፣ ወደቀ። እኔ ታሞ ምናምን አስታውሳለሁ፣ ወደቀ። ገና እንትኑ ሳይደረግ ማለት ነው፣ ወደ ፕሮግራሙ ሳንገባ። ከዛ ሰው ተተካ። የተተካው ሰውዬ ደግሞ ይሄኛ የምንወደው ሰውዬ ነው። ያ ቀለበት ተደረገ። እኔ ወርቅ አደረኩኝ፣ እሱ የ2 ብር ቀለበት አደረገ ማለት ነው። እና ያንን አድርገን እና የእግዚአብሔር ስራ በጣም ድንቅ ነው ማለት እኔ ማገልጋይ ነኝ። በጣም እኔ ማለት ራሴ ማድነቅ ሳይሆን በቃ ባለችኝ እነዛችሁኝ በቃ ብቻዬን እንትን ማለት አልፈልግም። ምክንያቱም እነዛ ማለት ሲኖርክ ሰውን አትረዳም። መካከለኛ ኑሮ ስትኖር ደግሞ እንዳሆኑ ለራስህም ለሰውም ትጠቅማለህ። እና እኔ የተማርኩት ከነዛ በቃ ለባዳ እንጂ ለዘመድ ጥቅም የላቸውም። እና አባቴ ደግሞ እዛ ያለቅሳል ማለት እንደውም ስም መጥቀስ አልፈልግም። እሱ ያለው ችግር ላይ ነው። እና እኔ ደግሞ በቃ በጣም ነው ወደዋለሁ። በጣም በቃ ማግኘት መኖር ነው የምፈልገው። ግን መሄድ ፈልግና መሳፈር አጣለሁኝ። በዛ ታይም በቃ እንዳይመጣ ችግር ላይ ነው። ልጅ አገባች ምናምን ሲሉት በቃ እንኳንም አገባች ምንም ይሁን ምንም በቃ ጅንጆሮም ታግባር ያለው እግዚአብሔር እንደዚህ ብሎ ማለት እንደውም እንኳን ቤና ላይ ያልወደቀችብኝ ምናምን። ከዛ ፕሮግራሙ ጨረስን። ስንወጣ ሰውን ቪዲዮ ስለቅ ምናምን በጣም ደስተኛ መስላለሁኝ። እና ስንወጣ ከቤተክርስቲያን ስንወጣ በቃ ሰርግ ነው ሀዘን ነው የሚባለው። በቃ ወጣቱም ሁሉም ይወደኛል፣ ወንዶቹም ተማሪዎቹ ሁሉም በቃ ተማሪዎቹ መምህራኖቹ ምናምን በአንድ ተሰብስበው የሚዘምሩት በትምህርት ቤት ወገን ሰው ትላልቆች ሰዎች ያለቅሳሉ። ጨነቀን። ሁለታችንም ምንድን ነው የሚያለቅሱት? አሁን ይህ ሁለታችንም ጓደኛ የምወደው ተረጋጉ፣ እናንተ መረጋጋት አለባችሁ፣ ቆርባቸዋል፣ በማፍሰስ የለባችሁ ምናምን ተባለ። እኔ በቃ እሱም እያለቀሰ ነው፣ እኔም እያለቀስኩ ነው። እኔ በጣም በቃ ፌንት እንትን አልቻልኩም ማለት ነው። እዛ መንገድ ላይ ስንመጣ ግማሽ መንገድ ስናደርግ ወደ አክሱም የሚሄዱ ፈረንጆች ጉብኝት የሚሄዱ በጣም ብዙ መኪና ከዛ እነዛ መኪኖች ሁሉም ተደረደሩ። የተደረደሩት እኛ ከተከራየንበት ጀምሮ የኔ አጎት ወፍጮ አለበት በር ድረስ ማለት ነው። ተአምሮ የመድኃኒዓለም ተአምር። እና መኪና መተላለፍ አልቻለም። እኛ ማለት ድግሱ በጣም ከብዙ ሰው ህዝብ በላይ ነው የሚያስተናግደው። እኛ ግን ሰው አልጠራንም፣ አናውቅም። በቃ 150 ሰው ብቻ ያጠራ ነው። ግን የመጣው ከዛ በላይ ነው። ሳይጠሩ ነው የመጡት። አያውቁም። ህጻናቶች ናቸው፣ የሚያግዛቸው የለም እየተባለ ነው እንትን የተባለው። እና ያ ሁላ ፈረንጅ እግዚአብሔርን እንደምስ ማምን ማርያምን በሌላ ቀን ፎቶን አሳያቸዋለሁ። አለቅም እኔ አሁን እዚህ ቲክቶክ ላይ ምናምን የድሮ ታሪክ ልቅ ያለቅም። እና እናለ መጡ እና ጓደኞቼ እግዚአብሔር ይመስገን
ፕሮቴስታንት ጓደኞች አሉኝ። እነሱ ለብቻ፣ የኦርቶዶክስ ለብቻ፣ ሁሉም በቃ ሙስሊሙም ክርስቲያኑም። እናቴ በጣም ሰው ተወደደች። ሙስሊሙም ክርስቲያኑም የሙስሊም እግዚአብሔር ሰርግ ሲኖራቸው እሷ ልጅ እየሄደች የምትሰራው አትጸየፍ ማለት እምነት አይደለም ብላ ነካኛም። እንዳቀምሸ ተሳስተሽ ምናምን ምን ችግር አለው? ምን እንጠመቃለሁ? ምን አለበት? ምን ጎደለ? ምን በቃ ሁሉም ነው የሚወዳት። በቃ ሁሉም ግን ያ ነገር ለእኔ ጠቀመኝ። እሷ በህይወት ባልኖርም ለእኔ ጠቀመኝ። በቃ ሁሉም በቃ ሙስሊሙም ክርስቲያኑም አንድ ላይ በቃ ሀዘን ነው። እንትን ፈረንጆቹ የነገር አገባቸው። ምንድን ነው ይህ ነገር ምንድን ነው ምናምን በቃ እንተያሉና ከፕሮቴስታንት ጓደኞች ሁለቱ እንግሊዝኛ ይችላሉ፣ በደንብ ይችላሉ። እነሱ ያስተረገሟቸው እንትን ሲጠይቋቸው ይመልሱላቸዋል። እና የቲሞች ናቸው ምናምን ብቻ ብዙ ነገር ነው እንትን ይሉት እና ፎቶ እነሱ ያው ታውቃላቸው ነገር የተለየ ነገር ሲያገኙ ምናምን የዛን ሰዓት ከ100,000 ብር በላይ ነው የሰጡት እነሱ በዛን ሰዓት 100,000 ብር ስማ እንኳን 100,000 ብር 1,000 ብር ራሱ ዋጋ አለው። እነዛ ፈረንጆች እኛ ባዷችንን ዝም ብለንማ አንሄድም እና ምንም ቤተሰብ የላቸው ምናምን ሲሏቸው እስከ ካሜራ ድረስ ነው የሰጡት። ብዙ ነገር በቃ ብዙ ነገር ሴቶቹ ምናምን ብዙ ነገር ከብርም በላይ ማለት ነው። እና ሰርግ እንኳን ተጠርቶ ይሄ በጣም ነው የምወዳው አጎቴ፣ እኔ አባቴ ወገኖች በጣም ነበር የምወዳቸው። ሰርግ ተጠርቶ አጎትዬው አልመጣም እና በስመ አብ ግን የመድኃኒዓለም ደግሞ ድንቅ ስራ። እነዛ ፈረንጆች ወርዶስ በቃ አስፓልቱ ምናምን በጣም መኪና መተላለፍ የለም። መኪናው ከቤተ ክርስቲያኑ ወደ ላይ ነው የቆመው፣ መተላለፊያ የለም። እና መጨረሻ ላይ እኛ ፈረንጆቹ በቃ ቁመን ፎቶ ተነሱ። እኛም ገባን። ገብታችሁ መብላት አለባችሁ ማየት አለባችሁ ተባለ። ገቡ ውስጥ ደስ እንትን ድንኳን አንድ ድንኳን የተጣለው እዛ ተከራየንበት እንትን ሰው አስፓልት ዳር ነው ቁጭ ብሎ የሚበላው ቦታ ጠቦ ማለት ነው። እኛ የብሩ ማነስ እንጂ ሰርግ ደግስ ለካ ሰፊ ቤት ነው ሰፊ ቦታ ነው እንትን የሚባለው፣ ግን አስፓልት ላይ ነው ሰው እየበላ ያለው። እና እነዛ ፈረንጆች በጣም ብዙ ስጦታ ሰጥተው ብዙ ነገር አድርገውልን ተነስተው ስንመለስ እንጠይቃቸዋለን ብለው እነሱም ተነስተው ወደ አክሱም ሄዱ። እኛም ገባን። ሰርጉም ህዝቡም እየመጣ በቃ ሳንጠራው ምንም የጠራነው ሰው የለም። ያቺ 150 ሰው ብቻ የጠራነው፣ ግን ድግሱ በጣም ብዙ ሰው በቃ ብዙ ሰው ያልሰማ በርቀት ያለ የእሷ ልጅ እኮ ልታገባ ነው የእሷ ልጅ በርቀት 5-6 ኪሎ ሜትር እየሄድሽ ነው ድግስ የምትደግሰው ነይ ሲሏት እንደ ሰርጋለ ከሌ ሰርጋለ ወጥ ስሪልን ስራም ሲሏት በነፃ ማለት ነው። ምንም ነገር አሁን በገንዘብ ነው የሚሰራው በነፃ። እሷ ብቻ 2 ጎላ ተጥሎ ሁለቱንም ትሰራለች ብቻዋን። እና በጣም ጀግና ነች በጣም። መጨረሻ ላይ በቃ ሰው በቃ በጣም እየመቶ ደግሞ ብር የሚያስመዘግበው ብሩ ከአቅማችን በላይ ሆነ። በቃ የዛን ሰዓት ብር በሺ የሚቆጠር ብር ሀብታም ነው የምትሆነው። እና ሰርጉም ተደገሰ አለቀ። ሁሉም በላልቶ ጠጥቶ ወደ ቤቱ ሄደ። እኛ ቀረን። በስመ አብ ኧረ ይበቃኛል አሌክስ ኢየሱስ። እና ለሰው ልጅ ፍቅር ካለ ገንዘብ ምናምን ምንም እንትን አይልም። ሰርጉ አለቀ፣ ሰውም ሄደ። ጓደኞቻችን ብቻ ናቸው። እነሱም አንዱ ክላስ ሆኑ። እኛ ምንም ፍራሽ የኬሻ ፍራሽ ነበረ፣ ያንም ሰው ሰጥቶን ነው የኬሻ ፍራሽ ዝም ብለን ሰው ጋር ተቀላቅለን ተኛን እዛ ማለት ነው። እና ስንተኛ አዳሩን ዝናብ ጣለ። በስመ አብ ወወልድ ወመንፈስ ቅዱስ ርብየው ዝናብ ጣለ። ያስቃልም ያስለቅሳልም። ማርያምን ዝናብ ሲጥል ወዴት እንሄድ? ምንም ሄጃ የለንም። እዛው ዝናብ ሲመታን የሆነ ያንጠበጥባል ማለት ኬንትን ለበስን። ካር ምንድን ነው የሚባለው? ምንድን የሚባለው? በማርያም ኬንዳ ነው፣ ቀይ ኬንዳ በሜትር የሚገዛለ። በሜትር ጎረቤት ቆርቁረን በሜትር እንትን ገዝቶ መጣ። እንደ ዝናብ እየጣለ ማለት ነው። ያንን ኬንዳ ለብሰን አደርን እዛ ላይ። ከዛ በኋላ ጠዋት ተነስተን ያንኑ አጸዳድተን ጠራርጌ የትም መሄድ ስለማንችል እዛ ሄድን።
በስተመጨረሻ የሆነች አንድ ክላስ ቤት ተከራየንና እዛች ተቀምጠን ከዛ ቤተክርስቲያኑ የሰጠን ቦታ ላይ በዛ በተሰጠነው ብር በተሰጠነው ላይ የተሰጠነውን ብር ባህር ዛፉ እዛው ቤተክርስቲያኑ ስለሰጠን ያንን ተፈልጦ የእናቴ ጓደኞች ተጨምረውበት አሁንም ጓደኞችም ሳይለዩኝ 2 ሰርቪስ ሰራን ማለት ነው። በዛ በተጣለልን ብር ከዛ ጭቃ መርገን ተመርጎ እዛች ገባን። ምንም የለንም ምንም። አንድ ኬሻ ፍራሽ እና 2 ብርጭቆ እና 1 ሰሃን ነበረች ማስታውሳት። ከዛ የእናቴ ጓደኞች እንደዚህ ሞሰብ ምናምን ገዝተው የእንጀራ ማስቀመጫ ምናምን አመጡልን። ከዛ የእሱ ደግሞ 30 ብር ነበረች የቤተክርስቲያን ደሞዝ የሚቀበላት 30 ብር። ያችን 30 ብር ሲያመጣ እኔ ምንም የሆነ ሁለታችንም ገልቱነን ምንም አናውቅም። ያችን 30 ብር እናመጣና ስጋ በኪሎ ገዝተን ስጋ እንገዛለን፣ እንጀራ እንገዛለን። ጠባብሰን በልተን በቃ ለጥ ነው ተኝት። ይሄ ለእንትን ምናምን አስፈጭተን ምናምን ጤፍ ገዝተን ምናምን የለም። በቃ በቸርነቱ እዛች ቤት ዝም ብለን በድህነት ምንም ሳይኖረን ከዛ እሱም የሆነ የቀን ስራ ገባ ከቤተክርስቲያኑ ጭማሪ ማለት ነው። የቀን ስራ ገብቶ የቀን ስራውን እየሰራ ከዛ ከ1 ኪሎ ጤፍ ወደ 5 ኪሎ እየተሸጋገርን መጣን። ከ5 ኪሎ ወደ 10 ከዛ እኔ አላቅም መከላከያ ምናምን በእርግዝና ሰዓት መከላከያ ይኑር አይኑር አላቅም። ከዛን ሰዓት ላይ እኔ ትምህርቴን ቀጠልኩ። በነገራችን ላይ እሱ አቋረጠ ከ6 አቋርጦ እኔ ትምህርቴን ቀጠልኩ ማለት ነው። ከ7 ወደ 8 አለፍኩኝ። እዛ ልፌ እንትን እያልኩ እየተማርኩ እያለ እርግዝናው ቀረብኝ ማለት ነው። አርግዣለሁኝ። ምን ይሁን ያመኛል፣ ግን ጨጓራ አለብኝ በልጅነት ከህፃንነት ጀምሮ። ልጅ ተረገዘ። ያቺ ልጅ ለካ ሰርግዛ የሆነ ያስመልሰሃል ምናምን ብዙ ነገር ነው የሚያረግግና እኔ አላቅም። ከዛ እንትን አክሮባት ሰራ ነበረ። በትምህርት ቤት ስፖርትም ስለምሰራ አክሮባት ሰራ ነበረ። ያንን አክሮባት ልክ ሆደ ውስጥ ልጅ አለ የ4 ወር የ5 ወር ሆኜ አክሮባት እየሰራው ነበር። ከመኪና ላይ የምወርደው እንደዚህ በነፃ ለምነን ነው የምንሄደው። 5 ኪሎ ሜትር ሂደን ለምነን ነው የምንወጣው። አስፓልት ላይ መኪና ላይ የመቀሌዋ የሆነ አረንጓዴ መኪና ላይ ረዥም በዛ ነበረ። እሺ ብለውን እዛ ጋር የመቀሌው ምናምን ነበር የሚባለው በዛ ማለት ነው። ይሁን አረንጓዴ ተሳቢ መኪና ነው እና እንደ ዕቃ ላይ ተጭነን በነፃ ነው የሚጭኑን። ከዛ እንደዚህ አክሮባት ነው ሰርቼ የምወርደው ከመኪናው ላይ ማለት ነው። ለካ እርጉዝ ነኝ። ያው ተወለጅም ስላላት እንጂ እኛ አላቅም። እኔ እንትን አላቅ የሆነ ክትባት የሚባለው ምናምን የቲከድ ምናምን አናቅም። በስተመጨረሻ ነው ደወልድ አካባቢ ክትባት ተከታትልሻል ወይ ስባል ነው። እኔ ምን ክትባት ነው እኔ አላቅም። ከዛ ደሴ ሪፈር ተብዬ በደንብ መመርመር አለብሽ ምናምን ተይኝ። ግን እግዚአብሔር ይመስገን እኔ በዛን ታይም ላይ ቁርባንም ምንም አቋርጬም አላቅም። ስጋው ደግሞ ወስዳለሁኝ። ምንም ነገር የማውቀው ነገር የለም። ትምህርቴንም እየተማርኩኝ ልጅቱ ተወለደች ማለት ነው። ልጅቱ ተወልዳ ፈተና ልክ እንደጨረስኩኝ ወደ 8 አልፌ 8 ሚኒስትሪን ወስጄ ነው የወለድኳት። የእግዚአብሔር ስራ ማለት ነው። ኦኬ አና ያን ነገር ስለቀሽ ባለሽ ቢሆት አለ ይል አለ እንጂ ተመስገን። ኦኬ ቀጥል። እሱ እኮ አቋረጠ ካትም አቋረጠ ታኾኒ ተጸጋ ጸርፍሎ ዛይ ድረስ ሕለሎ ስርዓተ ጉሮ ጸጋይ ወዲ ታሕራይ ክል ዛሬ ራስ ይጥት ተወድ ስርዓተ ጉሮ ጸጋይ ጸርፍሎ ስርዓተ ጉሮ ጸጋይ ግደፍ ጃሃይ ታኸረና ቀጥይ ታልብሶሪ እና እሱ ከ6 አቋርጧል አለ በህይወት አለ። ከ6 አቋርጦ ለእኔ የቀን ስራ እየሰራ ነው የሚያስተምረኝ። እና ልጅቱ ተረገዘች፣ ተወለደች። ከዛ ሚኒስትሪ ወስጄ ነው ጭርስ ሳረግ ልጅቱ ተወለደች ማለት ነው። ፈተና ልክ ጨርሼ ተወለደች። ከዛ ቀጣይ ላይ አንዲት የእናቴ ጓደኛለች ትምህርትሽን እስከምትጨርሺ እኔ ራሴ ይዛታለሁ ልጅቱን፣ ወተት ይከራይላታል። ያችን 30 ብር ለወተት አረግናት፣ የእሱን ደሞዝ ማለት ነው። ወተት ተከራየን። እጄ እየተማርኩኝ የሆነ ጦቴ በጣም ይፈሳል እና መምህራኖቹ ዝም ብለውኛል። ዩኒፎርሜ በጣም የሆነ ረበሸኝ። ከዛ በቃ አለቀስኩኝ። ምንድን ነው የማደርገው ምናምን ብዬ አንድ ሴት መምህር አየችኝና እንደዚህ ነው ምናምን። ከዛ ለ2 ወር ነው ምናምን የሆነ በሽት እየተደረገ ይሰጠ የነበረ በወረቀት እየተደረገ ማለት ነው።
ይሰጠኝ ነበረ እና ከዛ መጨረሻ ሴትዮዋ አሳደገችልኝ ልጅቱን ይዛ። እኔም ትምህርቴን ጨረስኩኝ። ልዝጋው እዚህ ጋር ትምህርቴን ጨርሼ እሷም ይሄው አድጋ እሷን ላስተምር እንደን እንዳትሰቃይብኝ እሷን ላስተምር ወደ ስደት መጣሁኝ ማለት ነው። ስደት መጥቼ እሷን እያስተማርኩኝ ነው። እና የኔ ይመስላል እንግዲህ ካስቀየምኳችሁ ይቅርታ። እናመሰግናለን። ለእኛ እንኳን አላስቀየምሽንም። ለሀቢባ ነው። ሀቢባ ቤት እንዳትሄጂ እዚህ መጥተሽ አሌክስ አሁን አንተ የወንድ ሀቢባ ነህ። ምንድን ነህ አንተ? ታሪክ እዚህ የምታሰማን ሀቢባ ጋር ሂጅ። በህግ አምላክ ሀቢባ ጋር ሂጅ። ዝደስኝ ሲደብረኝ የፍቅር ታሪካችሁን ንገሩኝ። ሀቢባ ጋር ተይ እናቴ ተይ። ነገ ጠዋት ደግሞ ሳይከሰስ ለእሱ የነገርኩት በመከራ ውስጥ በፍቅር ውስጥ መከራ አለ። ገባሽ? እናቴ ሀቢባ ጋር ነው ይሄ ታሪክ። ሀቢባ ጋር ነው። ደስ የሚል ታሪክ ነው። ሀቢባ ጋር እኔ ለእሱ በዛም ሆነ በዚህ ሀናዬ በጣም አመሰግናለሁ። ማርያም ልንገራችሁ ምን አለበት እስ እኮ እዚህ ቁጭ ብሎ ታሪክ የሚሰማ ያለ እኮ ለእኔ ሻወራ ሳጥቦ መጣ እኮ ነው። ሻወራ ሳጥቦ በቲክቶክ ዩኒቨርሲቲ አይቀር በምን አይቀር ሻወራ ሳጥቦ እኮ ነው የመጣኝ። ሀናዬ ማርያም ከዚህ ምን ተማርክ ብትሉኝ ፍቅር ይኑር እንጂ ብር እንደሚመጣ፣ መግባባት ይኑር እንጂ ለኩል ነገር እንደሚታለፍ ማርያም በጣሪ ይዛ የማትወጣው ነገር እንደሌለን የተማርኩት ከዚህ ትልቅ ትምህርት መውሰድ ማርያም በጣም አመሰግናለሁ። ከምር ማርያም እኔም አመሰግናለሁ። አሁን ከዚህ ተምረህበታል፣ ደስ ብሎሃል ታሪኩ ማርያም በጣም እኔም አመሰግናለሁ። ሁላችሁንም እዚህ ያላችሁ ሁላችሁንም 1000 ምናምን ሰው እወዳችኋለሁ፣ አመሰግናለሁ። እሺ መልካም አዳር ሁላችሁንም። እሺ እኔን ታሪክ ልጀምር። ቆይ ዝም በል አሌክስ፣ ዝም በል ዛሬ ዝም በል ዛሬ ያረከኝ አንተ ዝም በል። ይኸው ብርድ ገብቶኛል አሁን። ማርያም የሆነ ታሪክ አለን የሚል ነገር ያስለቅሳል። እናቴ እኔ ሳያለቅስ የራሴ የሚያስለቅስ ህይወት ታሪክ አለኝ። አላለቅስም። የራሴ የሚያስለቅስ ህይወት ታሪክ አለኝ። አላለቅስም በሰው እኔ አሁን ትናቅ አንቺ ታወሪያለሽ ታሪክ ወይ ምን ላውራ? የእናንተ ህይወት ታሪክ ላውራ? አንዳንዳችሁ ግን እዚህ የምትሳደቡ እኔ ቀልድና ቁም ነገር አንዳንድ ሰው ሲያዝን መሳቅም አለበት። ምን አድርግ ነው የምትሉኝ? ማርያምን ይሄንን ኖ አለምዬ ኖ ብሮ ጨዋታ እኮ ነው። ያው ሀወይ ዛም ቤቴ ኖርማል። እሱም ጋይስ ንገራችሁ የሆነ ቤተሰብ ነበሩና በጣም ሀብታሞች ናቸው። ማርያም በጣም ትማሩበት አላችሁ። ይሄንን እናቴቱን ሁላችሁም ጸን ብላችሁ ሰው በደንብ አድርጋችሁ ትማሩበት አላችሁ። እና በጣም ሀብታሞች ነበሩ እና የዛን ቤተሰብ አንድ ልጃቸው ነው የሚያስተዳድራቸው። ብዙ ጋራጆች ምናምን ሩቅ ሳልሄድ ማለት በቅርብ ማቀሙ ነገራቸው። ከዛ ትልቁ ልጃቸው ነበር የሚያስተዳድረው። ብዙ ስራዎች ምናምን ነበራቸው ማለት ነው። ከዛ በጣም ያጨሳል መሰለኝ፣ ያው ይቀማል ግን ይጠጣል በደንብ አድርጌ ነው። ከዛ በኋላ ቤተሰቡ ላይ ብጥብጥ ይነሳል እና ምንም ሊስማሙ አይችልም። እሱ እንደሚባለው አባቴና እናቴ ለየብቻቸው ጸሎታቸው የሚባል ነገር አለ። ከዛ የእሱ እናት 2 መኪና ከጋራጅ ነበራቸው፣ ትልቅ ጋራጅ 2 መኪና ይዛ ወደ ሌላ አገር ሄደች። ከሽር ያለፍ ብለህ ነው እና ይዛ 4 ልጆች ይዛ ትሄዳለች ወደ እሱ። በቃ አንተ ከጀመርክልኝ ይሄ ጨርሰውና እኔም የአረብ ሀገር የመጣሁበት ምን እንዳረጉኝ እናገራለሁ። ኦኬ ቻርጅ ሰካዋለሁ ጋይስ። ኦኬ ከዛ በኋላ 4 የልጅ ልጆቿ ማለት ነው። 2 ወንድና ሴት፣ የወንድ ልጇ 2 ወንድና ሴት ደግሞ የሴት ልጇ ይዛ ወደ ሌላ ቦታ ሄደች ማለት ነው። ከዛ 2 መኪና ደግሞ ከእሷ ጋር ይዛ ሄደች። ያኛው ልጇ ቤተሰብ የሚያስተዳድር የነበረው ሰውየው ደግሞ የቤተሰቡትን እንዳለ የነበረ ሀብት በሙሉ ጨረሰው እና እዩት።
ከዛ በኋላ ሴትዮ እያሳደገቻቸው ነበር፣ አያትዮ ማለት ነው። ከዛ የነዛ 2 ልጅ አባታቸው ይሞታል በበሽታ ማለት ነው። ከዛ አያትዮ ደግሞ በቃ ትንሽ ደህይ ያለ ማለት ኑሯቸውን በጣም ነው ብዙ አልነበረም። እና ከዛ በኋላ አባትየው ከሞተ በኋላ ደግሞ በ4ኛው ዓመት 4ኛው ዓመት ከሞላ በኋላ ሱዳን ትኖር ነበር እናታቸው። በጣም ምስኪን ነበረች እናት ትሙት። ሱዳን ትኖር ነበር። ከሱዳን ታማ መጥታ ትግራይ እንደገባች በ3ኛ ቀኗ ሞተች እናታቸው። የነዛ 2 ልጆች ብቻ። ከዛ በኋላ እነዚህ ልጆች አባታቸውን እናታቸውን አጡ። ላይክ ምንም የሌላቸው ማለት ነው። ከዛ በኋላ ላይክ አያትየው የነሱ አያት የሴት ልጃቸው አያት ነች። ላይክ የእናታቸው አያት ነች። ሴትዮም ታሳድጋቸው ያለችው የሞተችዋ ማለት ነው። ከዛ በኋላ የምታሳድጋቸው የነበረችው አያትየው እንደገና ልጇ ከሞተች በኋላ ከ2 ዓመት በኋላ ሞተች። ማርያም ይሄ ሪል ላይፍ ነው እየነገርኳቸው ያሉት። እናቴ ትሙትን ሪል ላይፍ ነው። ግን አሁን እዚህ እያሳቅ የለው ማርያም በዘርህ ድረስ ለዘላለም ከቤት አይውጣ እና ከዛ በኋላ አያቴ ከሞተች በኋላ ማለት ነው ላይክ በቃ ህይወታቸው በጣም ሀብታሞች ነበሩ። በአንድ ጊዜ 3 አባታቸው፣ እናታቸው፣ አያታቸው መጀመሪያ ከአባትና እናታቸው ጋር ይኖሩ ነበር። ከዛ አባታቸው ሞተ። ከዛ እናታቸው ሞተች። ከዛ አያታቸው ሞቱ። ከዛ ወደ አክስታቸው ቤት የሚኖሩ ምናምን ቀጠሉ። ብዙም አልነበረም። እንደገና ተመለሱ። በቃ አሁን ላይክ አንዱ ወደ ሰሜን አንዱ ወደ ደቡብ ብሉት። ህይወቴ ላይ የሚያሳዝነኝ ታሪክ ካየሁት ሳይሆን ካየሁት ታሪክ ይህን ታሪክ በጣም የሚያሳዝን እና አሁን 2 ለራሱ ወንድምናቶች ለራሱ በአንድ ላይ አይደለም እና አንዳንድ ጊዜ ፈጣሪ ሲሰጠን ተመስገን ማለት አለብን። ማርያምን ተመስገን መልመድ አለብን እንደ ህዝብ ማለት ነው። ላይክ አንዳንድ ጊዜ ሁሉ ጊዜ ተመስገን ነው። ምክንያቱም ዞር ብዬ ሳይ ከኔ ይከፋል፣ ከኔ እንትን ያላለ እና ተመስገን እላለሁ። ክፉ ያምጣ ብሮ ቀጥ ዜዶ ይሄ በህይወት የሚያሳዝነኝ ታሪክ ይሄ ማለት ነው። ቃልም ያስለቅሳል። ሳቅ ውስጥ ያለ ታቁ ቀጥ ይህ ብሎ መጀመሪያ የመጣሁት እኮ ነው አረብ ሀገር። ማርያምን አረብ አላውቅም፣ እንግሊሽ አላውቅም፣ ምንም ዱዳ ሁሉ ዱዳ ነኝ። እዚህ የተባልኩት እንደ መቀሌ እንደ ፍላጎትሽ ትዝናኛለሽ፣ በቃ ሁሉ አበሻለ ትገናኛለሽ ተብዬ ነው የመጣሁት። መጣሁ ትንሽዬ ቤት ነው የደረሰችኝ። እድለኛ ስለሆንኩ 3 መኝታ 2 ሽንት ቤት ምናምን ነው የደረሰኝ። ከዛ ባቴ 6 ቀን እየተቆለፈኝ 6 ቀን ዋ ኢትዮጵያ አልኳቸው። ጎብቻ ነው የማውቀው እና በፕሌን አይደለም የመጣሁት። እች ፕሌን ናት፣ እች ጎብቻ ነው። ላታደ ትለኛለች። ኢትዮጵያ አልኳት። ቲዋፈለች እኔ በቃ ጎብቻ ነው የማውቀው። እቺ በፕሌን እንደመጣሁ ኢትዮጵያ ላታለሁ። ከዛ ወደ ቢሮ ተደወለ። ያመጣኝ ደላላ አበሻ ናት፣ እንኪ ያናግራት፣ አረብ አላቅማ፣ እንኪ ያናግራት ተብላ እዚህ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። ይቀጥቅጠኛል። ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። እንደው ቢሮ የነበሩ ይኖራሉ እዛ ቢሮ የሚያውቁኝ ሰዎች። ይቀጥቅጠኝ እመጣለሁ አልኩ። ኧረ ተይ አይሆንም። ሄድኩያ አባቴ ሄድኩልህ ይዞ በጥፊ አይቀር በካልቻ አይቀር ምቴ አገኘው። ማርያምን እኔማ ወዲያውኑ ኢትዮጵያ መሳፈር ነው መሰለኝ። ከዛ ከመመታ በቃ የሰው ሀገር በቃ ወደዛ ስራ ልመለስ አልኩ። ከዛ ኦኬ እሰራለሁ አልኩ።
ሂጂ አለኝ። ሄድኩ። ሴትየዋ አባቴ በ4 ቀን በ3 ቀን ተቆርጣ ፀጉሯ ሆን ትለኛለች። ለካ ይሄ ስል እዚህ ጋር ምናምን ትለኛለች። መክተብ ማለት ጀመርኩ። ጎ ቢሮ ከጎ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ጎ ቢሮ ምናምን ስላት ጥበቀኛ ዱላ እንደሚጠብቀኝ አውቃለሁ። ከዛ አባቴ መጥቶ እልብ ሲያደርገኝ ያው ሀገራችን ላይ ንፍጥ መቼም ነው የምታደርጋት። ሶፍት የለ ምን የለ ሶፍት የለ ምን የለ እያለቀስኩ ተሰከፈኝ። ወደ ዛረጠ ዋይ ንፍጥም ይወታል እንጂ ሶፍት ሰጠውኝ። በሶፍት አድርጌ ሊማታ ሶፍት ጠን አድርጌ ስል ወደ ዛረጠ ራቅልኝ እንዳትቀርበኝ ማርያም እንዳትቀርበኝ አሉ። እጄን አዳነችኝ ከምት እጅ እንደዚህ ልፍጤር ይዤ ማርያምን ብሎ ቀንዴ መሰለ መብርሃንን እጅ ልፍጤራት ያዳነችኝ እንደዚህ ይዤ ከዛ ሶፍት ልሰጡኝ እና እንዳትሰጡኝ አልኳቸው አላበሾቹ እንዳትሰጡኝ ሶፍት እንዳትሰጡኝ እንደዚህ ጅጄ ወደጣ ማረጋት ተጠይፎኝ ወደዛ ሄደ ሄድ እዛ ወደ ልጆች አሉ እዛ ቢሮ ውስጥ 3 ክላስ አለ። ሁሉ ብሔረ ብሔረሰብ ነው ያለ እዛ። ማርያምን ነው ያለው። ፊሊፒኑ፣ ባንግላዴሹ፣ አፍሪካው፣ አበሻ፣ ከአበሻ ደግሞ ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ የለም። ብሮ የምንበላው ክብዝ በድንች ነው። ድንች ተቀቅሎ እንደ እንትን ተደርጎ በክብዝ አድርገን ዋዋዋዋ ዛይድ እዛ መቀሌ ስንት የለመድሽ እዚህ ጭራሽ በድንች ማርያምን ነው የምላለው። በዛ ላይ የራስ ሱስ ይኖራል። እዛ ምን ወፍ ብሮ አበሻ ራሱ ዞር ብሎ ያዩ በስመ አብ። ኧረ ከዛ የሆነች አፍሪካዊ አሳዝንኳት። አፍሪካ እዛ አንድ አፍሪካ የሚነካ የለም። አፍሪካውያን ወደ ሀገራቸው ወዲያውን የሆነ ነገር ካደረጉ እዚህ አንድ አፍሪካውያን ማንም የሚነካቸው የለም። የተከበሩ ናቸው። ዴዚ ደወለች መሰለኝ። ካይስ አይደለም ስልክ ወድቆ ነው። እሺ ከዛ እዛ አፍሪካ ማርያምን ነው የምላለው። አፍሪካ የተከበሩ ናቸው። ማንም አይነካቸውም። እዚህ ነው ማንም አይነካቸውም። እንደዚህ ግብግብ ነው የሚያያዟቸው። እኛ አበሻ ዝም ብለን ነው የምንቀጠቀጠው፣ ዝም ብለን። ከዛ እንደዚች ያልኩ ስራ ስሪ ያለኝ እኔ ኢትዮጵያ ነው የሚሄዱ አልኩት። ማርያም ነው እንዳሉ ኢትዮጵያ ነው የሚሄዱ አልኩት። እኔ ኢትዮጵያ መሄድ ነው የምፈልገው አልኩት። ከዛ የሚሰሩ ታች አሉ፣ ከሱ የሚሰሩ ተመላላሽ እንደዚህ ሆስፒታል ምናምን የአዲስ አበባ ልጆች ናቸው። ምርጥ የአዲስ አበባ ልጆች እላይ ያለ ነው። ምን ልበልክ እኝምኝን ያለሁት እዛ ላይ እኝምኝ። አንዲቷ ታለቅሳለች፣ አንዲቷ ታብዳለች። ከማን ጋር ትስማማለህ? ተቆልፎ ቢሮ የምትውለው በታች ያሉ እንጀራም እየገዙ በራሳቸው ወጥም እየሰሩ ነው የሚወሉ። እዛ ሰላጣ እንኳን የጥቁል ጎመን የለም፣ በሰላጣ ተከትፎ ነው የሚሰጥ። በቃ አንተ መብርሃን ድንች በጣም ነው የምጠራው በአሁኑ ሰዓት። እግዚአብሔር ነው ያለው ድንች በጣም ነው የምጠራው። በውሳና በጨብቃቀር እየሰጥሽ እያበልሽ መብርሃን ድንች በጣም ነው የምጠራው። በቃ ከዛ እነዚህ አዲስ አበባ ልጆች ሲያዩ በቃ አላለም የሆነ በቃ የገባኝ እንደሆን ምናምን ሲያውቁ በቃ እንደዚህ እያስጠፉ ከዛ ከላይ እየሰረቁ ወደታች እሱ በሄደበት ወደታች ወስደው እንደዚህ የሆነ በቃ የሆነ ነገር ምናምን ያደርጉልኛል። ከዛ የሆነ ጊዜ በቃ ተዋት እዚያ አካባቢ በቃ ልጅቷ በቃ እንትን የገባት ናት፣ ምንም እንትን እንደዚህ ስራ ያለመደች ናት፣ እዚህ አካባቢ ያስገባት ምናምን አሉት። ገባሁ፣ ሳምንት ሰራሁ፣ አስወጣኝ። ከዛ ሳምንት ሳልቀበል ደግሞ እዚህ ሳልቀበል ወጣሁ። ወደ ሌላ ወሰደኝ። ወደ ሌላ ሲወስደኝ የሆነች ብርቱካን ትባል የተንቤን ልጅ ናት። እሷም እንደኔ ታውቃለህ፣ አውደ አመት ሲመጣ ተጣልታ ትመጣለች ወደ ቢሮ። አውደ አመት ለማሳለፍ እኮ ነው። ከዛ አንድ ቤት አይደርሰንም ወይ እሰይ እንኳን አንቺ መጣሽ፣ አሁን ጭንቅ ያረሳለሁ አለች። ይሄ ማለ አልኩ። ለአንድ ወር ሄድኩ ብሮ። ዋ የ8 ቤተሰብ ፋሚሊ እዛ ነው የሚበሉት።
ጩቄዎቹ የቆነጠጥኩ እዚህ ጋር ከራቸው አስበላዋቸው እየቆረኮንኩ ለአንድ ወር ነው የሄድኩት። ለአንድ ወር ወረቀት እስከሚሰራ እየቆነጠጥኩ መንከራቸው እናታቸው ሲሉኝ የለም እየወረወርኩ አይግቡብኝ ወደ ያዙ ነው ብላቸው። ከዛ ግን ያው አረቦቹን በጣም አለ ግልጽ ሰው ይወዳሉ። እነሱ የሚስቅ ሰው ምናምን ይወዳሉ። እኔ ደግሞ ስቃለሁ፣ ጫወታለሁ። እቺ ያስቀራትና ያቺ ትሂድ ሲሉት ነው አላቸው። አልሰጣችሁም አላቸው። አልሰጣችሁም አላቸው። ባይዘው 2 ዓመት ሰርቼ ሄጃለሁ ኢትዮጵያ። ትምህርትሽ ነው እንዲመጣሽ? አዎ ኢትዮጵያ። ከዛ እንደዛ ምንም ብዬ ምናምን እነዚያ አዲስ አበባ ልጆች ከኛ ጋር ትግባ ተዋት፣ ተመላላሽ ትስራ ምናምን አሉት። ከዛ ከእነሱ ጋር ተመላላሽ አንድ ቀን እረፍት አለኝ። ማክሰኞ የምሰራው 9 ሰዓት ነው። $150 ነው የሚከፈለኝ በወር እንግዲህ አስቡ። በወር $150 ወር ሙሉ ፈግተህ ሆስፒታል ሽንት ቤት እያጠብክ የማንም በሽታው እዛ ያስታወቀው ቦሚት ያደረገው እዛ ምን ያደረገው እዛ ጠርገህ $150 በወር። ከዛ 2 ቀን ነው 3 ቀን ከሰራ በኋላ 2 አድርግልኝ ወይ አልሰራም በይዋሉ እና እኔ አልሰራም አልኩት። ጠገምኩ። እኔ አልሰራም ወይ 2 አድርገው አልኩት። አልሰራም ወይ 2 አድርገው አልኩት። ቁጭ በያለኝ። ቁጭ ላለሁ? አዎ ቁጭ ላለሁ አልኩት። ከዛ ኦኬ አለኝ። ከዛ በቃ አላለም እንደዚህ አረብ እንድለማመድ ብሎ ከላይ ወደ ቢሮ የሱ ከሱቅ ጨው ግዛልኝ በይው ምናምን ይሉኛል። ከዛ አንድ ቀን ጨው በአረብ ምን እንደሆነ አላውቅም። ምን ልበለው? ምን ፈለግሽ? በቃ ጠፋኝ። እሱ አማርኛ ይችላል እኮ ጨው ብለው እኮ ይችላል እኮ አማርኛ። ከዛ በአረብ ምን ልበለው? ከዛ አልኩት በእጄ እንደዚህ ጨውናት እውነት ማርያምን። ከዛ ጨው አለኝ። ታውቃለህ ማለት ነው ብዬ ገዛልኝ ሄዱ። በሌላ ጊዜ ደግሞ እንቁላል ግዛልን በይው አሉኝ። እሺ ወረድኩ። ምን ልበለው? ከዛ ምን ፈለግሽ? ኩኩኩ አልኩት። እንቁላል ማለት ማርያምን ብሎ ቀላል መብርሃንን ኩኩኩ አልኩት። እንደምንም 2 ዓመት የማይጨረስ የለም። 2 ዓመት ጨረስኩት። ሄድኩ ወደ ኢትዮጵያ። ሲሄድ አስጠላ። ወደዛ ህይወት ነው የምትገባው። አስጠላኛ። ወደዚህ መምጣት አለብኝ ብዬ ወዲያውን ጨረሰልኝ። በ15 ቀኔ ልም አልኩበት። ከቢሮ ጠፋበት። ጠፋው በ15 ቀኔ እና ፋራ ነኝ እንደ እዛ ጓሳ ሰው ታዲያ ከሱ $200 ግን ያስጠፉኝ እዚህ አበሻ ናቸው የዛ እንጂ አንቀበልም ብሉኝ። አሁን ጸጥ ብዬ ሰርቼ ወደ ሀገሬ ገብቼ ነበር። የሆነች አንዳለች እዚህም እያየች ይሆናል። እሷ ጥፊ ብላ እሱ ጠፍታ መጨረሻ እዚህ የአበሻ ነገር እንኳን ባላወራ ደስ ይለኛል። ያው ብዙ ስለተበደልኩ እዚህ ሀገር ማለት ነው። እና ይኸው 6 ዓመት። አሁን አንቺ ላይክ ሰርተሽ መጨረሽ ነበር የሚሻልሽ። አይ አሁንም መሳፈር ከፈለኩ በኤምባሲ ሄዳሉ። ኤምባሲ ያሳፍራልኩ እና ላይክ አለ ምንድን ነው ኦኬ መውጣት ከቻልሽ ወጣሽ ነው። አሁንማ የሆነ ጊዜ $1000 ረስተህና ወረቀት ፓስፖርት ስጠኝ አልኩት። አልሰጥችም አለኝ። የአንቺ ፓስፖርት ስራ በምሰራበት ጊዜ ማለት ነው $600 ነው የሚከፈለኝ የነበረ። ባይዘው ጠፍተህ ስትሰራና ኮንትራት አንድ አይነት አይደለም። ኦኬ ላይ ጠፍተህ ስትሰራ ብዙ አለው ማለት ነው። አዎ ግን ጠፍተህ ስትሰራ 600 ይከፈላል። በዛ $600 ደግሞ ቤት ኪራይ ትከፍላለህ ብሮ። የምግብ አለ፣ የታክሲ አለ። ቢያንስ 300 ወጪ አድርገህ ወይ 200 ወጪ አድርገህ 400 ተጠቃሚ ትሆናለህ አንተ ጎበዝ ከሆንክ ማለት ነው። ኦኬ 200 ከሰጡ ቤት ኪራይን ከዛ ከዛ ነው ላ እሱማ እዛ አይደለም እንዴ? ወይ ደግሞ ኮንትራት ከሆንክ ደግሞ እነዛ ነው የሚሸፍ ጥሩ መዳሞች አሉ፣ ልብስ ይገዙልሃል፣ ምግብ እዛ ነህ ምናምን። መጥፎ መዳሞች ከሆን ደግሞ ከራስ ነው የምትለብሰው፣ ከራስ ብር ትገዛለህ። አንዳንዱ ደግሞ አርጎ ወደ ባንክ አርጎ እና በህይወት የማረሳው በስማ ደግሞ እዛ አንድ ባንግላዴሽ አንድ እንደኔ ወመን የመጣች አንተ አሁን መቀሌ ናት ከኔ ባሰች
እንትን በቃ ሱሰኛ መጠን ኧረ ትለኛለች። ኧረ ተይኝ ከየት ላምጣ እላታለሁ። እኔ ግን እንዳንቺ ቁጭ ብዬ ከየት ላምጣ? ኧረ እንደዚህ ለምኛቸው አንቺ ቆይሽ ኧረ ተይ ብላት ወዴት ስማኝ። ከዛ የሆነች ባንግላዴሽ ስንት ትሰጠኛለች? 75 ሳንቲም 75 ሳንቲም ለዛ እቃ ለመግዛት 25 ሳንቲም ይጎድለዋል ብሮ 25 ሳንቲም ያኔ ሜንዘት ጎላ ያ 25 ሳንቲም ይጎድለዋል። ከየት ላምጣ? ጨቀጨቀች ነው 75 ሳንቲም አምጥቼ ቅጠል ነበረ ሳር የቦቀለ ክረምት ነው ወደዛ ወረወርኩት። ከዛ አበደች ባንግላዴሿ። እኔ ስለሰጠዋት ነው ብላ ልታስመታኝ ቢሮ። ኧረ እንደዛ ለም አረብ አልችልም ምን አልችልም። አንድ መሴት የምትባል የደሴ ልጅ ነበረች። ኖ እንደዛ ለማናዳት ነው ታያት ምናምን አለቻት። መተደኔ ረብሳ በዛ ቢሮ ያለማ ወይ ሶስት ወላይታ ደግሞ ይዞ በደስት ጭንቅላት ይዞ በደስት ኧረ እዛ ብስባ ማርያም በሰው ነው የምጣለው። ካምፑ ላይ ነው እዛ ያለው አላለም። አንዳንድ አሉ ሰርተው የሚመጡና አንሰራም ብሎ ብር ይዘው የሚመጡ አሉ። እና አንዳንድ ዘረኛዎች አሉ። ይቅርታ አድርጉልኝ። እኔ እዚህ ዘር ምናምን ስም መጥራት ምናምን ፈልጌ ሳይሆን አብሶ ወላይታዎቹ ሲዋደዱ እርሰ በርሳቸው መብርሃንን አይሰሙም ማንም እርሰ በርሳቸው እንደዚህ ሂጂ ምናምን አይባባሉ። አራት ነበሩ። አንዲቷ ብር ስላላት ሂደው ሱቅ ገዝቶ አራታችሁ ብቻ ነው እንትን ብለው የሚበሉት። እና እዛ በቃ ያለነው ትግሬዎች አለን፣ ኦሮሞ፣ አማራ፣ ሀዲያ በቃ የሌለ የለም። መብርሃን ነው ያለው የሌለ የለም። ከዛ አንድ ቀን የእኛ ጨርሰው የቢሮ ያመጣው ጨርሰው የራሳቸው ሂደው ሰራርተ ሊበሉ እንኳን እነዛ ደግሞ በቃ ያልበሉ አሉ። ኧረ ለእነሱ ስጧቸው። ወዴት ሊሰጧቸው? ኦሮሞዎች ናቸው እነዛ ልጆች ደግሞ አይናገሩ ምስኪኖች። ለአንዲቷ ልታንቀስ ለአንዲቷ ይዘን 3 4 መጥተው ሊገድሉን እነዛ ደግሞ መጡ ነው ኦሮሞዎች። እዛ በድስት ገድለው ነበሩ። በድስት ተሰራ ወጥ ድስት በሰው ነው የምጣለው ማርያምን። እርስ በርሳችን ኢትዮጵያውያን ስንባል እንኳን ኧረ መብርሃንን እኔ ውሸታም አለው እዛ የነበሩ ያውቃሉ። እዚህም እየሰሙኝ ይሆናሉ ብዙዎች አሉ። እዚህ የሚያገኙ በጣም ነው የሚወድኝ እዛ ቢሮ እያሉ በጣም አንተኛም በቃ ቁጭ ብለን እንደ እስር ቤት በለው ቁጭ ብለን የምታድረው በቃ ወሬ እያወራ ምናምን ቀን ሙሉ ተኝተህ ነው የምትውለው። ምን ትሰራለህ? ገድለው የነበሩ በደስታ ናታናት የሆነ ኦሮሞዎችን ያዳሉ በኛ እየተጣላችማ ብለው አዎ ማርያምን እላ እኔ ስላየሁኝ መብርሃንን እኔ አልዋሽም መቼም። ወላይታዎቹ አሳልፎ አይሰጣጡም እንደ ሌላ አይደለም። ያኔ እንደዚህ አሳል ሌላ አሁን ተደብቆ ከሌላ አሽቃብጦ ምናምን እነሱ ረግደናቸው ምን ናቸው። አንድ ደግሞ ግድንግድ ኳስ ተጫዋች ናት መሰለኝ እዛ የወላይታ ልጅ ናት። ዜድ አለች እንሞካከር አለችኝ። እንደዚህ ያለ የቀልድ እንሞካከር እየጠባ አረጋታለሁ። አንተ ወደ እውነት ልትበላኝ ጎንፎ የበላና እንጀራ የበላ እንዳለም እናቴ ወደዚ በጋምላ እዛ እኔ ያው ታሪኩ አይጨርስም። በጣም የሚያሳዝን ማለ አንድ ወላይታም የሆነ ጊዜ ተስፋነች ትባላለች። አላቃትም። እኔ ስመጣ አልነበረችም እና ለካ ሁል ጊዜ አልሰራም ያለች ትመጣለች ይመታታል፣ አልሰራም ያለች ትመጣለች ይመታታል። እና የሆነ ጊዜ እኔ እንደዚህ አልሰራም ብዬ ሰው እጠራለሁ፣ ከዛ ታች ቁጭ እላለሁ። እንዴት ነው ተላላኪ የምትሆነው? እንደዛ ነውና ከዛ ልጅቷ መጣች። ከስር የምታሰራት ሴትዮ ጋር አልሰራም ብላ ታማ መጣች። ከዛ ልደግፋት ስል እንዳትደግፊያት አውቃ ነው ሸርሙጣ ምናምን ላል ደካ ልጅቷ ታማለች፣ በጣም ወላይታ ናት፣ በጣም ታማለች። እና ታማለች ብዬ ደገፍ ታደርጋት በቃ ልጅቷ አልበላ አልጠጣውናለች፣ ታማለች። ከዛ ወደ ላይ አውጫታለኝ። ወደ ላይ ሳወጣት ምግብ ልትበላ ነው። ወዴት ልትበላ? ሆስፒታል ወዲያውኑ። ከዛ ሆስፒታል ሄዳ ሞተች። ማርያም ታማ መጣ። ግን በቃ አላለም አውቃ ነው እንዳልትሰራ ፈልጋ ነው ምናምን ብሎ እንትን ሲመታት ምናምን ያው በጣም ያሳዝናል። የስደት ባይዘው እኔ በአይኔ ስላየው ነው። እኔ ደግፊያት ነበር። ሻንጣዋ ራሱ ሞተች ሲባል የት ሀገር እንደሆነ ምናምን
መታወቂያ ምናምን ሻንጣዋ የፈተሽኩት እኔ ነኝ። መብርሃን በጣም ሆስፒታል ነው የሞተችው። ሰው ሂዶ ይጠብቃት ነበር ምናምን። ከዛ ኩማ ውስጥ ገባች፣ አረፈች። ሬሳዋ ይኸው ተላከ። አሁን አለም የዛሬ 8 ዓመት ተስፋነች ትባላለች። ስሟ እስካሁን አልረሳው። ስደት እኛ እኮ ስንት አሳልፈናል ሊቢያ ውስጥ ግን። ኧረ እዚህ ሊቢያ የታወቀው ሊቢያስ መንግስት የለውም ምን የለውም ምናምን ትላለህ። እዚህ የራስ መንግስት ቁጭ ብላ አውቄ ነው። ይቅርታ አድርጉልኝ፣ ፓስፖርት የሰጣችሁኛል። ሶሪ በጣም እኔ አሞራው ስነ ስርዓት አድርግ። ተመትቻለሁ። በምን በእንትን? አዎ በቢሮ ተመትቻለሁ። አዎ ማርያምን ተመትቻለሁ። እኔ እንደ ሀገር የመስለኝ እንደዚህ ባግ ይዤ ነው የመጣው። ሻንጣ እንደዚህ ተሽከርካሪ ያለ ባግ ልብስ ምናምን ይዛ አትመጣም። ባግ እዛ ደግሞ ያኔ በቃ አለ አይደለም በቃ እንትን የጨፍኩ እንትን ነው የነበርኩ። ምሽ እንደዚህ አሁን እዚህ ፈራ ተቀይር ባግ እንደዚህ አውልቄ ልመታው ነበር፣ ልተናነቀው ነበር። ማርያም አገር ያለው ነው የመሰለኝ። ከዛ ሳይ ፖሊሶች አሉ እኮ ፖሊሶች ግን እየጮህኩም ደስ ነው የሚያግዙ ፖሊስ ለስርዓት ደንብ ያደረጉ ፖሊሶች አሉ። ማንም ይሰማ ማንም አይሰማም። ከዛ ሳያቸው ጸጥ ሲሉ አይ ነፍስሽ ዜዴ ራስሽን እንትንሽ አትጉጂ እሺ በይ በቃ እንደዚህ ያልኩ ማርያም በውስጤ እንጂ ልተናነቀው ነበር። ግን እና ልቀጥቀጥ ስንት ሰው ተቀጠቀጠ። በምን ያልተቀጠ በኩርማጅ ታውቂያለሽ? ይሄ ግመል የሚመታበት ጫፉ ብሎን ያለበት የፍቅር ታሪክሽ ፍቅር የሌለው ሀገር ሂዱ። የምን አባታችሁ ፍቅር አለኝ እኔ። ፍቅር ታሪክ የሚባል የለም እንጂ ሌላ ጊዜ ሀቢባ ጋር ነው የማወራው የፍቅር ታሪክ። እኔ በምን ያልተመታው ታሪክ በትንዲ ነው ታውቂያለሽ? ትንዲ ነው። አዎ ትንዲ ነው። ይሄ ቱቦ ደግሞ የውሃ ማስተላለፊያ ያለ። አዎ ይሄ እንትን እሱ ኩርማጅ የሚባል አለ ደግሞ ይሄ ግመል የሚመታበት ግመል እንትን ብሎን የታሰረበት በሁሉም ተደብድብ ያለው አለ ያልተመታበት። በሊቢያ እኔ በጣም ከምጠላው ነገር ማለት ነው መብራን ነው የምልህ በባህር በጣም ከምጠላው እኔ ማለት ነው። እኔ በቱርኪ ላይ ብለውኝ ነበሩ ጓደኞች በቱርኪ ማርያምን የዛሬ ስንት ዓመት መሰለ እነ እያሉኝ የዛሬ 5 ዓመት ከምናምን ሰው ብዙ ገብተዋል በቱርኪ ግሪክ አድርጎ ምናምን አሜሪካ ድረስ ገብተዋል። ነ ሲሉኝ ኧረ እኛ የመጀመሪያ ተሰቅዬባት የነበርኩ መርከብ 27 ሰው ነው 28 ሰው እኮ ነው የሞተበት። መጀመሪያ እንዲህ እያወቁ የገለበጧል ሊቢያዋኖች ማለት ያወቁ ባህር ላይ ገለበጧል። እዛ ደግሞ እኔ ምን ነበር የመሰለሽ ሊቢዎች ምናምን ደህና ነበሩ ከኒገች ነው ማለት በቃ በዛ ዘመን የነበረው እኔ ብቻ ነው የነበርኩ ትንሽ በዛ አካባቢ በጣም ትንሽ የነበረ በጣም ይባል ይሄ ፂም ምናምን ነበር። በጣም ትንሽ ነበር። አረቦች ምናምን ያባምቢኖ ታል ምናምን አንተ ትንሽ ወፍራም ነበርኩ። ኧረ እኔ በእንደዚህ አልወድም እንጂ ብዙ ገብተዋል። ነይ ብር እንትን እንበልሽ መቼም ሰው አምነህ የምታምነው ነው ብሮ የምታምነው ካልሆነ በስተቀር የምታምነው በቃ አንተ ይሆንልኛል ስደት ላይ ሲሄድ በረሃ ላይ ሲያዝ ያ ሰው ይከፍልኛል ብለህ ካልሆነ በስተቀር ብሮ ልንገርህ እኔ ነው የምልህ ያለው እኔ እንደዛ ካልሆነ በስተቀር ሰው አምነህ የሆነ ነገር ሊያጋጥመው ይችላል። ስልክ ላይ ያነሳል ይችላል፣ ስራ ቦታ ሊሆን ይችላል። ገባ እና እኔ መብራንን እኔ እዚህ ከዚህ ሀገር 4 ትግሬዎች ይሄዳሉ። ከዚህ ሀገር ያቸው ብር አንዳንድ አሁን ብልጥ የሆነ ብራቸው $4000 $5000 እዚህ አስቀምጠው ነው የሚሄዱ የሚያምኑት ሰው። ከዛ ቱርኪ ገብተናል ካሉ በኋላ ነው ለዛ ደላላ የሚሰጠው ብር። ገባ እነሱ ግን ይዘው ሄደው ሶሪያ ተያዙ። ሶሪያ ብራቸውም ከነብራቸው አስበው እንግዲህ ከነብራቸውም ጅብነታቸው አስበው እዚህ ትውልዶች ለሚያምኑት ሰው
እዚህ ትተውት ቢሆንስ? ጥርዚያ ወደ ሀገራቸው እንደ ሽሬ። እኔ እኮ ሽሬ እንዳስላሴ ጥርዚያ ተብያለሁ። ማርያምን ጥርዚያ ተብያለሁ እንደ አውሮፓ ሀገር ሽሬም ሽሬ ሄጄ እግዚአብሔር ሽሬ ሄጄ ትግራይ ሆቴል ተካ ያገኛል። ሽሬ ሄጄ ጥርዚያ ተይዤ ጥርዚያ ወዴት? ወደ መቀሌ ጥርዚያ። እችም አውሮፓ ሆና ሽሬም አውሮፓ ሆና ወደ መቀሌ ተባረኩ። ጠብቅ እንግዲህ አልቻልኩም። ባቅም ሳቁ እናንተ ምን አለባችሁ? ለቪው ዜድ ለቪቱ አረብ ሀገር ግን እንደ ቤሩት ደግሞ ያው አሪፍ ሀገር የለም። እንደዛ ስላችሁ ደግሞ ቤሩት ነፃነት ያለው ሀገር ነው። በቃ እንደፈለግሽ የምትሆኝበት ከሌላ አረብም እኔ እንጃ። የቤሩት አረቦች ምስኪኖች ናቸው እላለሁ። ምስኪኖች ናቸው እላለሁ። ቤሩት ሁለተኛ ኢትዮጵያ ብሏት። እንደውም ኢትዮጵያ እንደዚህ ፖሊስም እየመታሽ ሰውም እየመታሽ ማንም ዞር ብሎ እንትን እዚህ እኮ አንድ ሰው ከመታሽ ምን አረገች ምናምን ይላሉ ወይ ይመቱታል ምናምን። ወንድ እየመታሽ ከሆነ ምን አረገች ብሎ ያገላግሉሻል። ኢሮፕ ላይ በባህር ነው እንዳክሉ የሚመጣው። ኢሮፕ በባህር የሚመጣ ቢሆንም አልመጣም። እኔ እንደ አክሊሉ በጎርፍ እመጣለሁ። አላችሁ እዚህ ሆይ አለን። አዎ እኔ ልንገራችሁ ጋይ አየት አቋረጥ ከሽሬ እኔ ሽሬም ጥርዚያ ሆነች አልኩ። ከዛ አንቺ ቀጥና ኒጨንጨ ቀጥላለ ቀጥ ምን ልቀጥ አንተ ወይ ሽሬም ሂጄ እኮ ከጓደኞቼ መዘዝ ማርያምን ሽሬም ሂጄ ማለት ነው። አንተ ተዋላክ ምን ማላክም ርቦኛል። ሽሬ አንተ ራበኝ፣ በጣም ራበኝ። ለማን ራበኝ ልበል? እኔ እንደውም ሸመኛ ነኝ በጣም። እንደኔ ሸመኛ ያለ ሰው እኔ አለ አለን እመብርሃን እንደ ዱርዬነቴ እንደዚህ እንደምታይ ላይቭ ላይ እንደምታይ አይደለሁም። እኔ እመብርሃንን እንደዚህ አካል በአካል የሚያገኘኝ ሰው ይናገራችሁ። ማርያምን ዋላ ቤሩትም መቀሌም እንደዚህ ሌላ በጣም ሸመኛ ነኝ። አንተ ሽሬ ራበኝ። ዋ ለማዘር ደውልኩለት፣ እመብርሃንን ደውልኩለት። መታወቂያ የለኝም እዛ ጊዜ ከእንትን ነኝ። መታወቂያ ደግሞ 18 ነው የሚወጣ። እዛ ጊዜ ደግሞ 18 አልነበርኩም። ማርያም ነው የዛሬ 12 ምናምን ማርያም። ከዛ ራበኝ በባንክ ደግሞ በምን ይምጣልኝ? ወደ መስሪያ ቤት ነው የተላከልኝ። መናኸሪያ አካባቢ መስሪያ ቤት አለ። ዜድ ቀጠለሽ ወደ ሀገርሽ ጓደኛ አምነሽ እንዳት ነው። ሌሎቹ በዛ አድርጎ ቀጠሉ። ኧረ ዜድ ነይ ወዴት በዛ ሑመራ አድርጎ ምናምን በምን እንዴ ምናምን አላውቅም። በሱዳን በሑመራ ከዛ ኧረ ዜድ ነይ ተመለሽ ቀጥ ብለሽ ቫንሽን ትኬትሽን ቁረጭ ብዬ ልም ወደ ኧረ መቀሌ ግደለኝ። ዋ ማርያም የማታውቀው ሀገር ከሆነ እስከምትለም ከዛ ግን ለመድኩት። ሽሬ በስመ አብ ለመድኩት። አንዴ 8 ወር ተቀምጫለሁ። ማርያምን ዳይፍጠር የሚባል ዳፉል ሐጃ ዳ ሙስጠፋ ዳይፍጠር ማርያምን ዳ አማኑኤል እንትን ጣና ሬስቶራንት ምናምን እዛ ሄደን ነው የምንበላ ነበር። እዛ የመቀሌ ልጅ ደግሞ ሆቴል አውጥታ ነበረ፣ ሳቤላ የምትባል ሜሎስ ሆቴል። ትግራይ ሆቴልም መጥቶኛል። ተካ ወርቂ አዋ ታማ ሓደ ና መናኸርያ ወደ ስመራ ዲ ገለል ባህል ወደ መናኸርያ ወደ ስመራ ዲ የምፅውዕዎ መፂ ጅባና ክፍትሸና ጓል ሄደ። አንተ ማለት ሆንክ ነው የምትፈትሸን ብለን ብሸረር ገረጡ ዓበለኹ ተካ መፂ ብጫማ ጠፊት ሄደ ብገለ የለ አልባብ የትፊለ ወድ መሲሉ ማርያም ጓልያ መስወልዎ ብጣዕሚ ሓዚኑ ይቅርታ ኢልኒ ባህርያው ዲ ተካ እንመንወራ ወደ ስመራ ኢልባላ ይፈልታ ያነ
ብጫማ ጥፊት ገለ ተፋጣጥኑ ካብኡ ግን ጓልያ ምሰምዐ ይቅርታ ኢልኒ ጓልስታር ይቅርታ ይልኝ ዋ ብቦክስያ ሽጉጥ እኒኦ ገለ እኒኦ ንግዛዕ ግድግድ ኮይኑ ኮን ተካ ትግራይ ሆቴል ግብዳ ኮይኑ ንግዛዕ ኮይኑ ኮን ማርያምን የለኩም ነው ማርያምን አፈር ያውል እመብርሃንን ግድንግድ ነው እያለቻችሁን ትልቅ ነው በጣም እንትን ረዥም ነው ሽጉጥም አለው አፈር ያውል ማርያምን አነ ሚካኤልን አነ ልብስሩ ታይለከሽ ይፈልጠኒ በደንብ ገይሩ ያስታውሰኒ በደንብ ገይሩ ይፈልጠኒ ካው መቀለ ሞፂ ገለ ሒዝኒ ዘካው ብድሕሪው ጋስ መቀለ ሞፂ ሒዝኒ ዘና ይሉ ገለ ዘና ቡል መቀለ ሞፂ ማርያም ህዝብ ጅኮ ነው ምናምን ቢልሽ አትስሚ እኔ ልንገርሽ ባይ ዘ ዌይ እኔ ስወጣ ማለት ነው ላይክ ሊቢያ ምናምን አላውቀውም ማርያም በጣም ትንሽ ነበር ስወጣ ካቀርብ በጣም ትንሽ አላ ምንም ነገር አላውቀውም ሱዳን ገባው ብቻዬን የወጣሁት ሀገር ሱዳን ገባው ከሱዳን የሆነ ልጆች አገኘው እዛ ከዛ እንደ ዛሬ ማታ ገብቼ ከነገ ወዲያ ይሄድ ነበር ሊቢያ ውስጥ ከዛ ለእኔ ጓደኛዬ እሱ ደግሞ ለነሱ ጓደኛቸው እኔ ግን አላውቃቸውም ሰዎች የሚሄዱ ከዛ ሰውዬው አንተ በሊቢያ አድርገው የሚሄዱ አሉ ለምን ከነሱ ጋር ትሄድ ማለት ምንም ካላቁ ማርያም እንዴት ምንድን ነው ሊቢያ አላውቀውም ምናምን አላውቀውም ሱዳን አውቃታለሁ ኢትዮጵያ አውቃታለሁ ትግራይ አውቃታለሁ በቃ እች ነበር ማለት ኤርትራ ለራሱ አላውቃትም ከዛ በኋላ ከነሱ ጋር ሄድ ብሎ እኔ ደግሞ ተገናኘ ማዓንጣ ደግሞ ትበተኻል ምንም አልፈራም አሁን የህፃንነቱ ምንም አይገባኝ ምንም እንትን አይለኝም ከዛ ከነሱ ጋር ጀመርን መንገድ ዩሮፓ የታለ ነው የምለው የአንድ ቀን መንገድ ከተጓዝን በኋላ ዩሮፓ ሀገር መደብላቸው ዩሮፓ ገባ ምን ማለት ነው ወደዚህ እንኳን ስመጣ እኔ ፕሌን ላይ እኔ በእንቅልፍና በእንትና እኔ በቃ ክረው ብዬ ነው የመጣው እንቅልፌ ፕሌን ላይ እዛም እዚህ ኤርፖርት ውስጥም ሰዎቹ መጥተው እስከሚወስዱ አትወጣም ከኤርፖርት እስር ቤት በለው እዛ ሳምንቱ 1 ወር ምናምን ያደርጋሉ ሰዎቻቸው ረስተዋቸው ያልወሰዱ እንደዚህ ያልወጡ እዛም ተኛው እኔ በእንቅልፍ ለጥ ከነው ስሜ ቢጠራ ማን ይስማ ለጥ ከዛ በኋላ ስደጋ ምናምን ተጠርቼ መጥተዋል ተብሎ ተጠርቼ ወጣው እንጂ እዛ ተረስቼ ነበር እኔ በዛ ኤርፖርት በስመ አብ ኧረ ስደት ነው መሀሉ ልቆር አለፈ ገለበጡ 27 ሰው ሞተን ሞተን የቀረውን ውስጥ ነው አንተ ወጣው ያ ማርያምን እንደ አሳ ከባህር ዘፈው እስር ቤት አስወጡ እስር ቤት 2 ወር ሰርቼ በዛ ወንድሜ ከፍሏል ብር በዚህ ደግሞ እየሰራው ነው ሊቢያም ሰራ ነበር ያ እንዴ ከዛ ይሄን አዲ ነው እንዳይዘጋብን ደግሞ ብቻ መጥፎ ስድብ እየሰደውን ከባህር ዘፈው አውጥተው እስር ቤት ውስጥ አስገብተውን ከዛ ለ7 ሰው ቀጠቀጧቸው እንደማያለ ይሄ በሆድ እግራቸው ብትሉ ሆዳቸው በቱቦ በውሃ የሚያስተላልፈው ቱቦ አለ ደግሞ ትንሽ ለነበርኩኝ ስቃለሁ እኔ ማርያም ትንሽነት የሚያወጣ እንጂ እኔ በማደርገው የነበርኩ ሊቢያ ውስጥ ማርያም በሞት ነበር አሁን በዚህ ባለውበት እድሜ በዚህ ባለውበት እንትን ሰውነቴ ምናምን ጥሩ ገሉን ነበር ማርያም ከዛ በኋላ ቀጥቅጠው እነሱን በዳዴ አስኬዷቸው በቃ ሄድ አይንቀሳቀሱም ሽንታቸው አይቆጣጠሩም አራቸው ለራሱ አይቆጣጠሩም አንድ ልጅ ነበር በተለይ ይሄ እኔ ብቻ ነኝ ሀበሻ ነበር ነው መርከቡ ላይ ሁሉ ጥቁር ነበር እነዚህ ጊኒ ማሊ ምናምን የሚባሉ ነበሩ ከዛ ወንድሜ እስር ቤት እገባልሃለሁ ቆሞቱ 3 ፎቅ በለው ወደ ላይ እንደዚህ አይተህ ላይ ብሩፎን አታገኝም በጭራሽ አይታይም ጥቁር ነው እንደ ትዋን ወይ ቁማል አለ ሆን በጣም ቁማል ያለበት ሰው ላይ ጫው ክፍት አለ እነዚህ ቁማሎች ፈልክልክልክ ምናምን ይላሉ ህዝቡ እንደዛ ነው እስር ቤት ውስጥ 5 አንገር አለ
አንድ ሀንገር ከእስከ 200 እስከ 400 ህዝብ ነው የሚይዘው። ከዛ በኋላ ትንሽ ከቆየ ሳምንት ከቆየ በኋላ እስር ቤት እያፈረሱት ነበር። 50 የሚባል እስር ቤት ነበር እያፈረሱት ነበር። ሊወጡ ፈልጎ ታስሮ የነበሩት እያፈረሱት ነበር ቤቱ። ከዛ በኋላ አባቴ ሰብረው ሲወጡ ስንት ሰው እንደሞተ እንዲህ በቃ ረሻሻላ እንደዚህ እንትን እንደዚህ አድርገህ የምትተኩሰው ነገር አለ። ህዝቡ እንዳለ እንደዛ አድርገው ጨረሱ። ከዛ በኋላ ሀንገር ውስጥ ይገባል ሰውየው እያንዳንዱ በቃ እድል ያለ የዛን ጊዜ ያልተመታ አለ አንተ አብዛኛው የተመታ የሞተ ምናምን ሬሳ። ከዛ ደግሞ በባህር ብዙ መርከብ አላቸው እስር ቤቱ። ሬሳዎች የሰሩ መሀል ባህር ላይ ነው የሚጥሉ። ከዛ ምን አደረጉ መሰሎች? ሊያመልጡ ያሰቡትን ሀንገር እኛ ጋር አልነበረም፣ ሌላ ሀንገር ነው። ብሩ ሸፈኑ በስሚንቶ አድርጎ ሰው እንዳይንቀሳቀስ ነው። ላይክ እኔ 2 ሳምንት ካርኩን በኋላ ላይክ የምግብ ሰራተኛ ሆኜ ወጣ። በጣም ስለምሰራ ምግብ ላይክ የሚሰራ ተብዬ ወጣ። ከዛ በኋላ ምግብ በምንድን ነው የምናቀበላቸው? በላይ በሀንገሩ ላይ ማለት ነው። ዣንጥላ አለ ገመዳ በገመድ አድርገን የምናወልቀው። የታመመ ሰው በዛ ነው እንደ ከውሃ ከሌላ ውሃ ጉድጓድ እንደዛ አድርገን የምታወጣቸው ሰዎች የታመሙት። ቆሻሻ እዛ ቆሻሻ እንዳይመስላችሁ፣ ሽታ ያለ ሽታ እዛ እንዳይመስላችሁ። ከዛ በኋላ ይሄን ሀገር እንደዛ ብሎ እንትን አደረኩት። ከዛ እየሰራው 2 ሳምንት ነው ከመውጣቴ በፊት 2 ሳምንት 1 ሳምንት ብቻ መቀር ይባላል ላይክ ቢሮ ማለት ነው፣ የኃላፊዎቹ ቢሮ። እዛ ቢሮ ተጠራሁኝ እና አረብ ከዛ የነበረ ህዝብ በሙሉ እኔ ብቻ አረብ ምችል ነበር፣ የሊቢያ አረብ ማለት ነው። ከዛ ና ተባልኩኝ። ምን አለኝ? ስንት 2000 ዲናር ነው ያለኝ። 2000 ዲናር ነው ምናምን እናደርግልሃለን። ደሞዝ የመኪና እንትን ነው። ከእስር ቤቱ ፊት ያለ ትልቅ እንትን አለ፣ አስፓልት አለ። እዛ አስፓልት ውስጥ ደግሞ መኪና መሸጫል፣ ባለ እስር ቤት ማለት ነው። እዚህ መኪና ትጠብቃለህ፣ ማንጃ ፈቃድ እናውጣልሃለን፣ ትሸጣለህ። ከ4 ወር በኋላ በዚህ ካሉ ጣሊያ አስገባለሁ፣ አስገብቼ እመጣለሁ። እኔ ፈራ። ከዛ ወደ 2ኛ ቢሮ ተላኩኝ። መልስ እነግርሃለሁ ስለ ወደ 2ኛ ቢሮ ተላኩኝ። እዛ 2ኛ ቢሮ ሳምንት ነው ምናምን ሰራው። ከዛ ዒድ ትወጣለህ ሲሉኝ ሰው አልነበረኝም ሊቢያ ውስጥ። ዒድ ነበር፣ ትልቅ ዒድ ረመዳን ነው የምትሉት ሙስሊሞች። እኔ ደግሞ ትራብሎስ ውስጥ መሀል ከተማ ላይ የማውቀው ሰው አልነበረኝም። በጣም ወዶቹ ጓደኞች የነበሩ፣ አንዱን ማንሳት አልፈልግም፣ ሰው የዛን ቀን ያለኝ በጣም ስለሚዘገንን ማለት ነው። ሁለቱን ለካ እኔን እየጠበቁኝ ነበር። እኔ አላውቅም። ዒድ ትወጣለህ ሲለኝ አልወጣም አልኩት። ሰው የለኝም አልኩት። አስቡት፣ ሰው ስለሌለኝ እስር ቤት ውስጥ ለመቆየት ወሰንኩ። ከዛ ሲያንቀዘቅዝ አንድ ጥቁር ፖሊስ ነበር፣ ሊቢያዊ የሆኑ ጥቁር ማለት ነው። እስኪ እባክህ ኮኔክሽን ከማልገባ ብዙ ነው ያደረኩኝና አንዴ ፌስቡክ አስጠቅመኝ መሰንጀር ደውል ብለው። ከዛ በኋላ የማን መሰጃ ያሳየው? ዳንኤል የሚል ጓደኛ ነበር፣ ምርጥ ጓደኛ። ከሱዳን አስይዘን እስከ ሊቢያ ጫፍ ባህር ላይ በአንድ የመጣሁት እኔ ዳንኤል መርሃዊ የሚባሉ ልጆች ናቸው። ከዛ እሱ አሁን ቤልጅም አለ፣ መርሃዊ የሚባለው ልጅ ገና ሊቢያ ውስጥ አለ። 2 መሰጅ አለው ከወጣት በዚህ ስልኩ ቁጥር ደውል። አስቢ፣ ከገባው ጀምሮ እስከ መጨረሻው ቀን ይደውሉልኝ ነበር፣ ይጽፋሉ። ካየኸው በዚህ ደውል፣ እዚህ ሀገር አለን፣ እዚህ አካባቢ አለን፣ ቤት ተከራይተናል ምናምን እንዲሁ። ከዛ በኋላ ከነገ ወዲያ ነው ሂዱ። እኔ ደግሞ ነገርኩት፣ እስኪ ዒድ ብቻ አሳልፌ እመጣለሁ አልኩት። ወንድም ያገኘሁት ዒድ ብቻ አሳልፌ እመጣለሁ አልኩት። ከዛ እስር ቤት ለመጀመሪያ ጊዜ ብር ይዞ የወጣ ሀበሻ እስረኛ እኔ ብቻ ነው። 90 ዲናር ይዤ ወጣሁ ከእስር ቤት። 90 ብዙ ነው። $100 450 ብር ነች። ለመጀመሪያ ጊዜ ሀበሻ ከእስር ቤት ብር ይዤ ወጣሁ እኔ ብቻ ነኝ። ማርያም። ከዛ በኋላ ወጥታው ጓደኞች የተቀበሉን ብዙ ሊቢያ ወይ ተወርተው ያልክ
በጣም ስደት እስር ቤት ሞት ምናምን በሽታ ሰው ያስተዛዝባል። አሁን ግን አንድ ልንገርሽ፣ ለዚህ ምክር የሰጠኝ ግን ልንገራችሁ። አንድ ላይ ከሽሬ ወደ ምንድን የሚባለው ተከዜ አልፈ የሆነ እንትን አለ፣ አድርቃኝ ይባላል። አድርቃኝ የሆነ ማዕስከር አለ። ብቻ ከዛ አልፌ ወደ ጎንደር እየሄድኩኝ የሆነ ልጅ ነው ምናለኝ፣ ለምን ጀርመን አትሄድም ያለኝ። ማርያም በምን እንደሚሄድ አልነገረኝም፣ ግን ዝም ብሎ ለምን በጀርመን አትሄድም አለኝ። በሊቪያ አድርገህ አቋርጠ በቃ እዛ ጀርመን ነው አለኝ። ቅርብ ነው ሊቪያ እና ያየሁት መከራ ነገሮች 9 ሌሊት ሳራ አልፌያለሁ። 9 ቀንና 9 ሌሊት ማለት 18 ቀን ሳራ ግን እኛ ላይ ጠቀመን። መንገድ ላይ ያረፍን ነበር። የሆነ ቤት እንገባለን፣ 1 ወር ቆያለን፣ የሆነ ቤት እንገባለን ምናምን እና እሱ ነው ሰው ልጁን እየታገኘዋለሁ እንጂ ከአድርቃኝ ምናምን ነው ቤቱ ልጁ። እሱ እንደዛ ብሎ ነበር። መኪና ላይ ማይጸብሪ ላይ አግኝቼው እና ህይወት እላችኋለሁ። ግን ከባድ ነው ስደት ላይ እኔ እንጃ። እኔ አሁን የሚወጡት ስደት በሊቢያ አብሶ በሊቢያ ኦኬ መንግስት ቢኖረው ከዛ ያልነገርኩሽ ስሚ፣ እስር ቤት ከመግባታችን በፊት የሊቢያውያኖች ቤት ገብተን ነበር። 3 ተጋሮዎች 3 ኦሮሞ ነበር። ገባሽ? ገብተን ነበር። ከዛ የሆነች ሴትዮ የዛ ቤት የነበርነው ወንዱ እህቱ ዶክተር አለች። እህቱ ዶክተር ነች ለሰውዬው ማለት ነው። ከዛ እኔ ምን ትለኛለች፣ እኔ ልውሰድ ላሳድግ። ተራብሎ ውስጥ ትልቅ ቤት አለ እና መዋኛ ገንዳ አለው። ትልቅ ነው ቤቱ። ጂም ከፈለግ ጂም አለው። መኪና ገዛልሃለሁ ምናምን ለብቻ አይነት ብትሸረሸረኝ እንደዚህ ያለች። አንድ ቀን ማን ይሰማል? ይሄ ዳንኤል ነው የሚባል ጓደኛዬ። ይሄ ምንድን ይባል እንትን ያለው ይሄ ምንጭል ቤልጅም ነው ያለው ልጁ። ይህን ይሰማልና ዝም ማለት እኔ ወሰንኩኝ በቃ። ምክንያቱም መረረኝ ነው። የዛ ቤት ስራ 4 ቤት ናቸው። 4 ቤት ሙሉ ነው የምንሰራ ነበር። የማልሰራው ስራ የለም። ማርያምን እኔ አልዋሽም። ፍየሎችን ጠብቅ ነበር። በጎች ይዛናቸው በረሃ እንወጣ ነበር። ማርያምን የፍየሎች ቤት በየቀኑ ውሃ ሲመታ ነው የሚሞላው። ከነ አራቸው ምናምን ነበር የምንጠርገው። ሽንት ቤት ቆፍረናል። ምንጣፍ አጥበናል። ያልሰራነው ነገር የለም። ሎሚ እንኮበክብ ነበር። ቤት ማንሰራው ስራ የለም። ሁሉም ስራ ነበር የምንሰራው። ከዛ የሁሉም ቤት ሲሆን በቃ ተራብሎስ ላይ ከሴትዮዋ ጋር ከሄድኩኝ የአንድ ቤት ይሆንልኛል ብዬ አስበኩኝ። ለራሴ ማለት ለራሴ። ሴትዮዋ ምን ብትሆን ጥሩ ነው? የኩላሊት ነጋዴ ኩላሊት ትወስድ ነበረ እዛ። እንደዛ ሲል ዳኔ ማለት ጓደኛ እንደዛ ሲል በቃ ታውቂያለሽ፣ በቃ ምንም መጨበጥ አልችል፣ ማውራት አልችል ምናምን። ሀገሪቱ በሙሉ በዝብዛዋለች አሉሽ። እነዚህ ጥቁሮች ስደተኛ ምናምን ሲሞቱ እንደዛ ብለህ ትወስዳቸዋለች። 2 ኩላሊታቸውን አውጥተው ትጥላቸዋለች። ማርያምን ይሄን ደግሞ ለዳንኤል ማን ይነግረዋል? እዛ ቤት 10 ዓመት የተቀመጠ ጥቁር ለዳንኤል ነግረው፣ ዳንኤል ደግሞ ለእኔ። ከዛ በኋላ ሴትዮዋ ማያት ሰላም አልላትም። 2 ኩላሊት ተረስተ ነበር። ዴዚ ማታቃትም እኛ ማታቀንም ባያን በሁለተኛው አንጎል ነው የምታጠፈው። በዛ ስትመጣ በዚህ ሄዳለሁ። ሰላም አልላትም እና መቼ ስማያልፍ ነገር አለፈ ማርያም። ሌሎቻችሁ የቀራችሁ እስኪ ሌሎች የቀራችሁ በሰላም ትወጣላችሁ ብዬ ከዛ ግራ አስባለሁ። አይዟችሁ። ይህን ማለት ደግሞ ሌሎቻችሁ አዳዲሶች ሙጡ ማለት አይደለም። ለምንድነው ግዝዶችን የዘጋጅ አንቺ ልትተኝ ፈልገሽ? ምን ተኛ ልጅ ክፈችልኛል። እንደዚህ ደግሞ አባትያሞች
እናቴ በጣም ጠንካረች። ማርያም እሷ ነች ይህን ሁሉ ጥንካሬ የሰጠችኝ እሷ ነች። እናቴ በተለይ ሁለተኛ ስሞክር በቃ ፈጣሪን ምን አልኩት፣ ፈጣሪ አባት ወደ ሊቢያ እንዳትመልሰኝ፣ የማታስገባኝ ከሆንክ ደግሞ ግደለኝ ያልኩት። በቃ ባህሩ ላይ አስቀረኝ። በቃ ወደዚች ሀገር ሁለተኛ እንዳትመልሰኝ ያልኩት። ከዛ እንደ የዛሬው ማታ ግማሽ ሌሊት እንደ ዛሬው ግማሽ ሌሊት እንወጣ ቀን ላይክ እንዲህ በኢትዮጵያ ወደ 9 ሰዓት 10 ሰዓት የሚሆን ደወልኩላት ለእናቴና አሁን በቃ እየተነሳው ነው፣ ምንም ነገር እንዳይሰማሽ፣ ከገባው እደውልልሻለሁ፣ ካልገባው ደግሞ ወይ ፈጣሪ ፍቃድ ነው፣ ምንም እንዳይመስልሽ፣ እስከ መጨረሻ ድረስ እወድሻለሁ፣ ብርታቴ ነበርሽ ብዬ እናቴ ቮይሱን ሰምታ እዛው እያለች መልስ ሳትሰጠኝ ቤተክርስቲያን የተቻደረች። እኔ ሙሉ ሌሊት ሙሉ ቀን እስከ ጣሊያን ገባው ምላት ሙሉ ሌሊት ሙሉ ቀን ያለ ምንጣፍ ያለ ምን ሜዳ መሬት ላይ ናደረችው ቤተክርስቲያን ውስጥ ማለት ነው። ከዛ ላምባዶዛ ገብተናል ብዬ ለጓደኞቼ ደወልኩ። እነሱ ደግሞ ነገሯት። የዛን ጊዜ ከቤተክርስቲያን ተመለስ። ማርያም እናቴ በጣም ብርታት ነብሰለኝ። በጣም ሁሉም ነገር አንዳንድ ጊዜ ሰዎች ይመረናል ሆነ ጨንቀና ምናምና የእሷን ፊት ሳየው ግን ሁሉ ነገር ይለቅልኛል። በቃ ለእሷ ቤት ተስፋ አደርጋለሁ ነው። አይዟችሁ ሁሉ ጊዜ አረ በስመ አብ ስደት ቻመተ ነበረ። ሸርተቴ ኤፌሳር ነው የሚባለው ምንድን ነው? ሸርተቴ የሆድ በሽታ የለት ይገላል፣ እዛው ይገላል። ምንድን ነው የሚባለው? ይገላል። አተት ነው ማርያም ይገላል። ሄሬ በስመ አብ እሱ ሕክምና እንኳን አያስኪድም፣ ያዋርዳል። ታይፎይድ ታይፎይድ እንደ ታይፎይድ ነው። በጣም መጥፎ ባለጌ በሽታ ማርያምን። ብዙ በሽታዎች ይዞኛል። ብዙ ምናምን ላይክ የምፈነፍነው የሚያስጠላኝ በሽታ ቢኖር ደሳለኝ ነው። ደሳለኝ ማለት በቃ እከክ ነው። ምንድን ነው የት ጋር የሚይዝሽ መሰለሽ? እስር ቤት ላይ ኦር በቃ የሆነ እንደዚህ ሙቆት ያለበት ከሰዎቹ የሚያላገቡበት ይሰጧል። ከዛ የቱ ጋር የሚያሳክክል ልንገርሽ፣ እዚህ እና እዚህ፣ ከዛ ደግሞ ፍርንጭታችን ሀወስ ላይ፣ ከዛ ስታከው እንደስ ታደርገዋለህ። ከዛ ደግሞ መሀል እግርህ ላይ ደግሞ እግርህ ላይ አዳሚ እኔ እሱ እንኳን ይዞኝ ያውቅ ምን ያዘኝ? ወባ ይዞኛል። ወባ የጭንቅላት ወባ ነው። በ4 መድኃኒት ምናምን ወስድ ነበር። ማርያም 4 መድኃኒት ታዞልኝ፣ 4 በቀን ታዞልኝ ነበር። 4 በቀን እና ወባ በሙቆት ነው የሚመጣ እንደዚህ ወባ በቢም እና ሸርተቴ እቤት ሕክምና ለመሄድ ቦታ አይሰጥም አባቴ። ለካ ታይፎይድም ተለብለህ እንትን ካላልከው ወዲያውን ነው እልም ያደረገ። ከዛ በቃ ያንቀጠቅጠኛል። ምን ልበል በቃ ቅርጥማት በቃ ምንኛ ነው። ከዛ ጤና ጣቢያ ሲሄድ ትንሽ ከሊቢያ ታልሜ እችን የሚያክል ነው የወጣሁት ከሊቢያ። አዎ በጣም መጥፎ ነው። አዎ እነዚህ በሽታዎች በጣም መጥፎች ናቸው። ትክክል ነው። በሽታው በጣም ማርያምን ትክክል ነው። እስር ቤት ምናምን ነው እንደዚህ የሚይዝ። ኧረ የሆነ ጊዜማ እስር ቤት ላይ ስንት ሰው እኮ ሞቶ ነበረ። እዛ መቀሌ እኮ እንደዛ እየተያዘ ማርያምን ስንት ሰው በምን ሞተ? በእንደዚህ የምትለው ጣሊያን ንገርሽ። ጣሊያን ምን እንዳርጉኝ ሆዴ ይህንን አክሎ ተነፍቶ ማለት ነው። ሕክምና ሲሄድ ጉልኮስ ተክለው ተነፍቶ በቃ አልናገራለን አልበላም ግን ልጅ ሆኖ ተነፍቶ ከዛ ጉልኮስ በዚህ ተኩልልኛል። እኔ የተሀያ መመኝ ሆዴ እነሱ የሚያስገቡብኝ በዚህ
ከዛ ለምሽቱ በሰላም አደርኩኝ። ለእንደጋታው እንደገና ጀመረኝ። ሄድኩኝ እንደገና ጉልኮስ ተከሉኝ። ከዛ ምን አሉኝ? 3ኛ ካመመህ ና አሉኝ። ፈራ አባት ያልኩኝ ተውኩት። በፍራንስ ነበር ሌላ ያሰብኩት ላይክ 20 ሚሊዮን የምትባል ሀገር ነበረች እና ከ20 ሚሊዮን ተመልሼ በሚሊዮን አድርግ መጣ ስገባ እዚህ ሀገር ግን በጣም አርጎን ያስያከሙን። አባቴ ምን አለ ሊቢያ ውስጥ ዘይት በጣም ከባድ ነው አለ። 1 ሊትር የሚሆን ዘይት ነው ያወጡት ከወዳችን ታውቂያለሽ። መጣሁ እኛ ያሳለፍነው ጉድ እዚህ ላይ ወጥተን ህዝቤ ሆይ እዚህ ላይ ስታይን ሰውን እንመስልሃለን። ይህን ሁሉ ችግር ያላሳለፈ የለም። ኧረ ያላሳለፈ የለም። ኧረ መከራ ነው ሁሉ በስመ አብ መከራ መከራ። ኧረ በስመ አብ የዛሬ ደግሞ በስመ አብ ሳቅን እግዚአብሔር በስመ አብ ይገርሻል። ሆን ሀቢባ ትስማ ነገ ታላችሁ። ኧረ የህዝብ መጨረሻ ወደት ሆን እንጂ ህዝቢ ሆይ አለ አንተ ለወሬና ለእንደዚህ ሲሆን እኮ በስመ አብ ህዝቡ አሁን ነገ መዳም ምን እንደምጠብቀር አታውቁም። ወሬ ሲወድ ይህ ህዝብ አየ ነው እኮ ዴዚ ሴትዮ ብሮ ምግብ እየበላሽ ነው? እኔ ናት ዴዚ ዜድ ወይ እንዴት ነሽ? ደህና ነኝ። ምን ደህና ሆናለሁ? ብርድ ሻወር አሌክስ ሻወር ወሰድኩ። ኦኬ ቅጣት ኢዝ ሻወር ውሽ ኦኬ ኦኬ ነው እንዴ? ያታዝኝልኝ ትንሽ ሶሪ ዋተር ድሪንክ ዋተር I don't know, you need edge like amming like ሰራሽ ያለ እየሰራሽ ይዋልሽ ለምን አያምሽም? እየሰራሽ እንጀራ እየጋገርሽ ይዋልሽ ለምን አያምሽም? እንጀራ እንትን ነው። አው ዴዚ በህግ አምላክ አንተ ረበኝ። እኔ ብለው ራሱ ረበኝ ታውቃለሽ። አሁን እጂ ሳንዱች ልበላ ነው። ሳንዱች እጅ ልበላ 8 ሰዓት አይንጋ እንደና ሚንጋ እንወፍራለን። ተው ይንጋ ምን ቀረው? እስኪ 1 ሰዓት ሆናለ። እናንተ ጋር 1 ሰዓት ነው። 1 ሰዓት ነው። 2 ሰዓት ቀሩ ሊነገ በሰው እኛ ጋር 2 ሰዓት ነው። ሰው በ1 ሰዓት ልዩነት አለ። 1 ሰዓት ወጣች ነው ነው ነገ ክላስ የለኝም ቤት። ሀይ ዴዚ እንዴት ነሽ? እንግዲህ እንዴት ነሽ? እንዴት ነሽ? ደህና ስል ዴዚ የት ጠፍተሽ ነው ዛሬ? አላየሁሽም። I don't know አንተ ነገ ስራ ያለብህ ህዝብ ተኛ። እኛ ስራ ያለብን ነገ ተኝቼ ነው የምውለው። እኔም ቦዘኔ ነኝ። ስራ ካላችሁ ተኙ። እንዴ አታወሪም? እንደ አንቺ ሌላ ስልክ አለ እንደ የደወለችልሽ ነው መሰለኝ። አይደለም ምንድን ነው? አይደለም። እሺ ዴዚ እኔ ናት። ኦኬ ልውጣ ዴዚ። እኔ
ለምን? ኦኬ ኦፕን ቪዲዮ ነው ኖ ኖ። ኦኬ ወይኔ ምን ሆንሽ? የኔ ልብ አመመሽ? ልውጣልሽ? እኔ ስታይል አንቺ አይደለም አንቺ አይደለም እኔ ስታይል የሚያምሽ እኔ ስታይል ነው ሰዓቱ የሚበቃው። በእውነት አንቺ ብሎክድ ነሽ። አንቺ ወጣ አንቺ ብሎክድ ነሽ። በቃ you're blocked። በህግ አምላክ ሴትዮ no if አንቺ ወጣ then ቀልድ she's fun okay okay ምንድነው አሌክስ? ምንድነው ምን አውቃለሁ እኔ እንዴ? እኔ ምን አገባኝ? ብቻ ቪዲዮ ላይ ሰጥፍ ያለው እነዚህ ኦፕን ቪዲዮ ማነው? ኦኬ ኦፕን ቪዲዮ ሚ ኦፕን ቪዲዮ አሌክስ ኦፕን ቪዲዮ ትሪ ኦፕን ቪዲዮ Alex, ክሎዝ ቪዲዮ no, Alex is on open video. I'm she open video. I don't. Rainy Zaid, please. Fiori. ቪዲዮ በከመይ ተዓጽዮ ዜድ እንዴት አድርገሽ ነው ዘግ ቪዲዮ ናብ ዓልካ እንትን ንኸዮ ከመይ እዚ ንኸዮ ናብ ዓልካ እንትን ፊት ለፊትካ ሲኻ ንኸዮ ዙ ቪዲዮ ሞ እዚ አዋይ እንደዚህ ላላደርገው ሁኔታ የሚያወርጉት No, Alex. ምንድነው ሁሉም trigger like አግባኝ ምንድነው? እንዴ ምንድነው ጸርጸር የሚያደርግሽ እንዴ? Alex. Okay. Kevin. Thank you so much. Thank you. Welcome. I heard Alex. No, Alex. Open your video. Alex. You come on open. Anchi, come open. Anchi. Me open, okay? You open, Alex open. No, Anchi open and then Annie open. Okay, you open. Me. Open. You come on open. አረ ትለያለሽ አንቺ። አረ ሚ ከማን ኦፕን ወይኔ ክፈች አንቺም አልፈልግም። እሺ ንግስት ኦኬ። ምንድነው አሌክስ? ኦኬ ቻው፣ ደህና ደር። ያለች በቤቴ እንዴ ዚዱ ምን አርግሽ? አንቺም ደክመሻል። ቪዲዮ በቃ ቻው ጋይስ፣ ደህና ደሩ ሁላችሁ። አንቺ ትንሽ እንቆይና እንወርዳለን ሁላችን። ቪዲዮ አጥፊው ነው። ኖ ቻው ቻው። ወይኔ I swear you need to dump me. I swear this today my hand just hurts. ለምን? I don't know. What I don't know. I don't know. Sorry, no. Oh. What happened? ምንም happened? ጉልች እየሸሽ ነበር ስራ? No. You know, Alex, አንተ ታውቂያለህ like እንዴት like መስራት እንጀራ or no? Yes, I can't tell you ask. ለምን ጠይቅሽ? You can't or can? Yes, I can. Oh? Yeah. እሺ እንዴት? እንጀራ? Yeah. First I will ask Missy and after I will tell you. ወይኔ ask her any lip. Oh, Jesus Christ. ለምንድን ምን ሆነሽ ነው? ምን? What? ምን ሆነሽ ነው? Okay, so okay. ወይኔ What? ምንም I thought አንተ like ሌላ አውራ አላውቅም። ይቅርታ sorry. አሁን የገባኝ እኔ እናት አይዞሽ እናት
Okay, anyways, I learned like Talant. I learned like since Doro. I learned like Ahun. It's like the Asr who lets Doro just Ujbali Nichiklat. It's there. Really? What? Really? Yeah. Okay, tell me. Okay, it's Winnie. It's Hulet. Wait, it's You see one with the phone, yeah? no. I swear to God, I swear. No. I swear. No, I swear to God, I swear. Okay, it's Hulet. Yeah, Hulet. Itch. Hulet Igir. Out of the Igir is the wing. The wing, okay? Hulet wing. Hulet Igir. And Angit. And Federasinya. The Koda, yeah. And the Hulet Tafa, Hulet Tafa, yeah. And the Winnie.